ወጥመዶችን እየረገጥን ያለፍነው እየሄድንበት በላይ ከሽፎልን ማለት ነው። ወጥመድ ስለሌለ ሳይሆን ወጥመዱን እየረገጥን የመጣ ነው። ጉድጓዱን እየረገጥን ጉድጓዱ መንገድ ሆኖልን ሃሌሉያ ስም ይባረክ ስም ይባረክ። በአቅማችን የሆነ ምንም ነገር የለም። በእውቀታችን የሆነ ምንም ነገር የለም። በትምክህታችን የሆነ አንድም ነገር የለም። አንተ አደረከው። ስም ይባረክ። ክብር ለኢየሱስ ይሁን። አሜን በሉ። አሜን ይባላል። ለኢየሱስ ክብር ሲሰጥ አሜን ይባላል። ሃሌሉያ ክብር ለእግዚአብሔር ይሁን። የተናቀ ደካማ ብመስልም አመጣጡ ከእሴይ ልጅ ከዳዊት ስር የወጣ ቁጥቋጦ ኢየሱስ አሸነፈ፣ ፍሬው ምድርን ሸፈነ። የእግዚአብሔር ፈቃድ በእርሱ ተከናወነ። አሜን በእርሱ ተከናወነ። ክብር ለኢየሱስ ይሁን። አየን አሸናፊነቱ፣ ኃያል እንደርሱ የለም። ይንገስ ለዘለዓለም አሜን፣ ይንገስ ለዘለዓለም። ክብር ለኢየሱስ ይሁን። አየን አሸናፊነቱ፣ ኃያል እንደርሱ የለም። ይንገስ ለዘለዓለም አሜን፣ ይንገስ ለዘለዓለም። ሃሌሉያ ክብር ንገስ። አቤቱ የዘላለም አምላክ በጌታ በኢየሱስ ስም ስለዚህ ድንቅ ማለዳ እጅግ አድርገን እናመሰግንሃለን። በፊትህ መሆናችን ከምሕረት የተነሳ ነው። ከፍ በል ጌታ የዘላለም አምላክ ሆይ በዚህ ማለዳ ደግሞ ሕያው የሆነውን መንፈስህን ጠርተናል። በመንፈስህና ልታስተምረን ልታግዘን አቤቱ እውነትን ልትገልጥልን በፊትህ መኖርና መቆም እንድንችል የሚያግዘንን መንፈስ ይዘህ እግዚአብሔር ሆይ በህልውናህ ተገኝ። እግዚአብሔር ሆይ የሚያገለግሉት ወገኖች ሁሉ በመንፈስ ይታገዙ። ሁሉን ላንተ ክብር አድርግ። የትኛውም ከልካይ መንፈስ የጥልቅ ጉልበት በኢየሱስ ስም የሟሸሸ ይሁን። በኢየሱስ ስም ጸለይኩኝ። በዚህ ማለዳ የትኛውንም ሸክም የትኛውንም ቀንበር እግዚአብሔር ሆይ የትኛውንም ጥያቄ ይዞ የመጣ ሰው ነፃ ሆኖ በኢየሱስ ክርስቶስ ስም እንዲወጣ ጸለይኩኝ። ሁሉን ላንተ ክብር አድርግ በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ይባረክ። አሁን የመጣችሁ እንኳን እግዚአብሔር ረዳችሁ። ቀጥታ በመዝሙር የምንገለገልበት የምናመልክበት ክፍለ ጊዜ ይሆናል። ሰላም ናችሁ? ክብር ለኢየሱስ ይሁን። ደክማችኋል? ምን ነው? ክብር ለኢየሱስ ይሁን። እናመልካለን።
እንዴት እንደያድን ያውቃል እግዚአብሔር ያውቃል እግዚአብሔር እንዴት እንዳስማለት ያውቃል እግዚአብሔር አዎ ያውቃል እግዚአብሔር እንዴት እንደያኖር ያውቃል እግዚአብሔር ያውቃል እግዚአብሔር እንዴት እንዳስማለት ያውቃል እግዚአብሔር ሃሌሉያ ያውቃል እንዴት እንደያድን ያውቃል እግዚአብሔር አዎ ያውቃል እግዚአብሔር እንዴት እንዳስማለት ያውቃል እግዚአብሔር ሁሉ ሰው ያመልክ ኦ ሃሌሉያ እንዴት እንደያድን ያውቃል እግዚአብሔር ያውቃል እግዚአብሔር እንዴት እንዳስማለት ያውቃል እግዚአብሔር አዎ ያውቃል እግዚአብሔር የሚያመልኩትን የሱ የሆኑትን በፈተና ሆኖ የሚያለቅሱትን የሚያመልኩትን የሱ የሆኑትን በፈተና ሆኖ የሚያነቡትን የሚያለቅሱትን የሱ የሆኑትን በፈተና ሆኖ የሚያነቡ እንዴት እንደያድን ያውቃል እግዚአብሔር እንዴት እንዳስማለት ያውቃል እግዚአብሔር አዎ ያውቃል እግዚአብሔር እንዴት እንደላኑ ያውቃል እግዚአብሔር ኦ ያውቃል እግዚአብሔር እንዴት እንዳስማለት የሚያመልኩትን የሱ የሆኑትን በፈተና ሆኖ የሚያነቡትን የሚያለቅሱትን የሱ የሆኑትን በፈተና ሆኖ የሚያነቡት ኢየሱስ ድብልቅ ግብፅ ነው ከግብፅ የወጣው የእግዚአብሔርን ወገን ማላየት ከባድ ቢሆንም አምላኬ የሱኑቱ ያውቃል መውረስ አለበት ትውልድ ያሻግራል ቢሆንም አምላኬ የሱኑቱ ያውቃል መውረስ አለበት ትውልድ ያሻግር ድብልቅ ግብፅ ነው ከግብፅ የወጣው ሻላስ የእግዚአብሔርን ወገን ማላየት ከባድ ድብልቅ ሕዝብ ነው ከግብፅ የወጣው የእግዚአብሔርን ወገን መለየት ከባድ ቢሆንም አምላኬ የሱኑቱ ያውቃል መውረስ አለበት ትውልድ ያሻግራል ቢሆንም አምላኬ የሱኑቱ ያውቃል መውረስ አለበት ትውልድ ያሻግራል እሹ እንዴት እንደያኖር ያውቃል እግዚአብሔር ያውቃል እግዚአብሔር እንዴት እንዳስማለት ያውቃል እግዚአብሔር አዎ ያውቃል እግዚአብሔር እንዴት እንደናኑር ያውቃል እግዚአብሔር ያውቃል እግዚአብሔር እንዴት እንዲያስማለት ያውቃል እግዚአብሔር የሚያመልኩትን የሱ የሆኑትን በፈተና ሆኖ የሚያለቅሱትን የሱ የሆኑትን በፈተና ሆኖ የሚያነቡትን ሃሌሉያ ሃሌሉያ
እልሃለሁ እኔ ተባረክ እልሃለሁኝ ተባረክ እልሃለሁ እኔ ተባረክ እልሃለሁኝ ተባረክ እልሃለሁ እኔ ተባረክ እልሃለሁኝ ተባረክ እልሃለሁ እኔ ተባረክ እልሃለሁ ሸይ ተባረክ እልሃለሁ እኔ ተባረክ እልሃለሁኝ ተባረክ እልሃለሁ እኔ ተባረክ እልሃለሁ ሃሌሉያ 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 እላለሁ ሃሌሉያ 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 እላለሁ ሸይ ሃሌሉያ 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 ሸይ ሃሌሉያ እላለሁ ሃሌሉያ 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 እላለሁ ሃሌሉያ በማደራ ሃሌሉያ በሌሊትም ሃሌሉያ በምሽትም ሃሌሉያ በቀትርም ሃሌሉያ ሁሉ እንዳለ ሆኖ ሃሌሉያ ሳይቀየር ሃሌሉያ እላለሁ ሃሌሉያ ኦሆ ሃሌሉያ ሃሌሉያ እላለሁ ሃሌሉያ ኦሆ ሃሌሉያ 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 እላለሁ ሃሌሉያ 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 እላለሁ ሃሌሉያ በማደራ በሌሊትም ሃሌሉያ በምሽትም ሃሌሉያ በቀትርም ሃሌሉያ ሁሉ እንዳለ ሆኖ ሃሌሉያ ሳይቀየር ሃሌሉያ እላለሁ ሃሌሉያ ኦሆ ሃሌሉያ በማደራ ሃሌሉያ በሌሊትም ሃሌሉያ በምሽትም ሃሌሉያ በቀትርም ሃሌሉያ እንዳለ ሆኖ ሳይቀየር ሃሌሉያ እላለሁ ሃሌሉያ ኦሆ ሃሌሉያ ሁሉ እንዳለ ሆኖ ሳይለወጥ ሃሌሉያ እላለሁ ሃሌሉያ አሜን እኔ እሱን የማውቀው በመልካምነቱ እኔ እሱን የማውቀው በታማኝነቱ እኔ እሱን የማውቀው በሰፊ ትዕግስቱ እኔ እሱን የማውቀው በረዳትነቱ እኔ እሱን የማውቀው በመልካምነቱ እኔ እሱን የማውቀው በታማኝነቱ እኔ እሱን የማውቀው በሰፊው ትዕግስቱ እኔ እሱን የማውቀው በረዳት ኦሆ ሃሌሉያ 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 እላለሁ ሃሌሉያ 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 እላለሁ ሃሌሉያ በማደረ በሌሊትም ሃሌሉያ በምሽትም ሃሌሉያ በቀትርም ሁሉ እንዳለ ሆኖ ሳይቀየር ሃሌሉያ
እላለሁ ሃሌሉያ እላለሁ ኢየሱስ ክብር ይሁን ሃሌሉያ ውጊያ የማነው ጌታ እግዚአብሔር ያንተው ነው ሰልፉ የማነው ቅዱስ እግዚአብሔር ልጅ ያንተ ነው እኔ ግን በፊቴ ቆሜ ለምስጋና ብዬ ዘምራለሁ ኢየሱስ ገናና እኔ ግን በፊቴ ቆሜ ለምስጋና ብዬ ዘምራለሁ ኢየሱስ ገናና አሜን እግዚአብሔር ገናና ሰልፉ የማነው ጌታ እግዚአብሔር ልጅ ያንተ ነው ውጊያ የማነው ቅዱስ እግዚአብሔር እኔ ግን በፊቴ ቆሜ ለምስጋና ብዬ ዘምራለሁ ኢየሱስ ገናና እኔ ግን በፊቴ ቆሜ ለምስጋና ብዬ ዘምራለሁ ኢየሱስ ገናና አሜን እግዚአብሔር ገናና መጨረሻ ምርጫዬ ርስት ነው ለኔ ድርሻዬ ርስት ነው ለኔ ድርሻዬ ርስት ነው ለኔ ድርሻዬ ጌታ ከእንግዲህ በኋላ ጉዳይ የለኝም ከሌላ ልቤን አልከፍትም ለሌላ እጄን አልሰጥም ለሌላ እጃችሁን ወደ ላይ ሃሌሉያ ሼካ ባራዲና ማናቦስ ሃባራ ባሃቦስ ሰከማሃዶስ ሜራዳራ ባሃዶስ ከሚና ማራቦ ራቦስ የመጨረሻ ምርጫዬ ርስት ነው ለኔ ድርሻዬ ሼሎ ላባሃዲካ ፓራጄናሞስ ርስት ነው ለኔ ድርሻዬ ጌታ ከእንግዲህ በኋላ ጉዳይ የለኝም ከሌላ ልቤን አልከፍትም ለሌላ እጄን አልሰጥም ለሌላ ጉዳይ ያለው ከእግዚአብሔር ጋር ብቻ ያለ ሰው ከኔ ጋር ያምልክ የሰው ፍቅር ገደብ አለው ምክንያት አለው ማነሻ መድረሻ አለው የእግዚአብሔር ፍቅር የእግዚአብሔር መውደድ ገደብ የለው ሃሌሉያ ሰው በምክንያት ነው የሚወደው አንድ ነገር ሲሆን ይጠላል እግዚአብሔር ግን ሁሉን ገበናችንን ሸፍኖ ያለ ገደብ የሚወድ ሁነት እኔ ስላየው እኮ ነው ያለ ገደብ ክርስቶስ ልዩ አምላክ ነው ምክንያቱን አያይም ሰው ምክንያቱን ያያል ጎኑን አል ብዙ ጊዜ መልካም አደረከውን አንድን ሲተስ ሲሆን በአደባባይ ያወጣል ሰው ልጅ እግዚአብሔር ግን በእኛ ህይወት ላይ ብዙ በደል እያለም አንድ ጊዜ የወደደውን ሰው እስከ መጨረሻ ለመቀበል እጁ ሰፊ የሆነው ጀግና ኢየሱስ ልባችሁን ለኢየሱስ ውስጣችሁን ለኢየሱስ ጓዳችሁን ለኢየሱስ እሱ ሞገስ ሲሆን እሱ ክብር ሲሰጥ እሱ መንገድ ሲሆን እሱ ለናንተ ሞገስ ከሆነ
ለሰው ልጅ ችግር የለም። እግዚአብሔር ሲያከብር ሰው ያከብራል። ቢወድም ባይወድም ዋናው ግን ይወደን። ዋናው እኛን ይምረጥ። እሱ ከመረጠን ከሱ ጋር ጉዳይ ካለን አንሰገር። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። ሼካማራ ባሃዶሳ ካፔሬዳይ የመጨረሻ ምርጫዬ ርስትነ ላኔርሻዬ ሼካባራዳ ርስትነ ላኔርሻዬ ርስትነ ጌታ ከእንግዲህ በኋላ ጉዳይ የለኝም ከሌላ ልቤን አልከፍትም ለሌላ እጄን አልሰጥም ሶዶና ፎሞኪ ይዋወርማስ ኢየሱስ እንጊያይቶ ማዲሽ አላባራባራባራባስ ዱታ ዱታ ጥጊሎብ ዱታ ሶዶና ፎሞኪ ይዋወላክ ኢየሱስ እንጊያይቶ ማዲ ክብር ይሁን ዱታ ዱታ ጥጊሎብ ዱታ እልልተና ጭብጨባ ለእግዚአብሔር ብቻ ክብር ይሁን። ሃሌሉያ አሜን። ዛሬ ብዙ ሰዓት አልወስድም። የልጆች ጸሎት ጊዜ ሃሌሉያ 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 ዋኪን ይሆን ገለትኪን ይሆን ገለትኪን ይሆን ገለትኪን ይሆን ገለትኪን ከበለም ፋሞ አትሞልታሬ ውሸትናሞ ሊናፊክታሬ ከበለም ፋሞ አትሞልታሬ ውሸትናሞ ሊናፊክታሬ ሃሌሉያ አሜን። እንዲሽን ሸማኮ ኢየሱስ ዋትታሬ ኤልሽ ቦሎላኮ እጃጅ ፍስታሬ አገን በጠማኮ አንዮሞ ይታሬ ኒሶ ደደናኮ ማጠቅጫኩካሬ ኒሾሌያኮ አጠቂ ክታሬ ኒበደን በዳኮ ጥግናን ሽታሬ ኒበጥበጠማኮ አታጋግታሬ ኔሰገን ሞናሞ ሐራምትታሬ ሐውሳን ቱራኮ ኒኮልክታሬ ሃንካልቱ ወማኮ ሰገርዋሩካሬ ሃንደያሎባኮ አትማሰልታሬ ሃሬሽ ማንንካሞ ባቴልጉልታሬ ኒለብታታ ቃሽሙራን ስታሬ ኦላምቤ ናፋ ካቹዌትታሬ ዱሉ ዶፍላሞ መላይክታሬ ደንበል ጫልናሞ ዱወጣቡካ ጠላት የጻፈ የሞት ደብዳቤ ተቀደው ሳየው ደሳለው ልቤ ጠላቴን ጥሎ ስላሳየኝ ልቤ በደስታ ዘምራለኝ ጠላት የጻፈ የሞት ደብዳቤ ተቀደው ሳየው ደሳለው ልቤ ጠላቴን ጥሎ ስላሳየኝ ልቤ በደስታ
ልዘምር እጤናዮ ኮያኮናሚ ኢንዋዮ አኔ አየኒ ጎኮ ያኮናሚ ኢየሱስነ ሄንኬን መሮ ኮያኮናሚ ዋዩ ጎግነ ኢሞዮ ረምበገነ ሙሳዋይነ እጤናዮ ኮያኮናሚ ኢንዋዮ አኔ አየኒ ጎኮ ያኮና ቤት ኢየሱስን ሄንኬን መሮ ኮያኮናሚ ዋዩ ጎግነ ኢሞዮ ረምበገነ ሙሳ Royo sawain edoyo sa begoso moyos ajanjaro moyos offe o moyos let's get o moyos manangmo moyos madhelo moyos wocho dutkenu kawom sagarine wa yakamaro ballanne lawo moy manshallegu kisani washiyo yo moye susanga mulken tuto dambalina gogo ayukisine yo ani gogi ayim yukisayo ani gogi amba yukisayo ani gogi ayim yukisayo mulamini oko Mulamini oko mulise isoko waki mulamini oko waki mulamini oko waki mulise isoko waki mulise isoko shay mulamini oko waki mulamini oko waki mulise isoko mulise isoko osoyo sawane joroyo edoyos bagoso moyos ajanjaro moyos offe o moyos lasgato moyos manangmo moyo ajabano moyos ajanjaro moyos liho moyos ajabano moyo እልልታና ጭብጨባ ለእግዚአብሔር ክብር ይሁን ለእግዚአብሔር ክብር ይሁን ሃሌሉያ ክብር ለአምላካችን ይሁን ሰው አለ ክብር ለአምላካችን ይሁን እውነቷ ነበር ዲሎ ደክማችኋል አለች ክብር ለአምላካችን ይሁን እግዚአብሔር እየረዳን ስለሆነ እግዚአብሔርን እጅግ አድርገን እናመሰግናለን ዲሎ የእግዚአብሔር አብዝቶ ይባርክሽ ከሰዓት ጋር እየተጣደፍን ነው ምክንያቱም ነገ ልጆች ወደ ትምህርት ቤት ይመለሳል ስለዚህ ምንድነው ያሰብነው ልጆች ዘይት እየቀባን እንድንሸኛቸው ተነጋግረን ለዚህ ነው ያፈጠን ነው ያለ ነው የነሱ ወደ በኋላ እናረጉና በመጀመሪያ የጌታ ቃል እንሰማለን ምክንያቱም ተረጋግተን እንድንጸልይላቸው ሰዓቱን እንደዛ አድርገን እንጠቀማለን ድጋሚ ወደ አትላንታ ቃለ ሕይወት ቤተክርስቲያን እንኳን ደህና መጣችሁ እንግዶች ካላችሁ ለመጀመሪያ ጊዜ መጣችሁ ካላችሁ ሰላም ልትሉን ትችላላችሁ ልንተዋወቃችሁ እንወዳለን አላችሁ ሁላችሁም ሌላ ወንድማችን ማቴዎስ እግዚአብሔር በሰላም ወደ አትላንታ መልሶታል ያው በእናቱ ሀዘን ምክንያት አገር ቤት ሄዶ ነበረ በሰላም ስለተመለሰ እግዚአብሔርም ስላጽናናው ክብር ሁሉ ለእግዚአብሔር እንሰጣለን ማቴዬ እንኳን ደህና መጣ ክብር ለአምላካችን ይሁን ብዙ ማስታወቂያዎች የሉንም የጸሎት ጊዜያቶቻችን እንዳሉ ናቸው ነገ በዙም የሚደረገው የህብረት የጊዜ የቃልና የጸሎት ነው የሚሆነው ሁላችሁም እንድትገቡ ማለት በሰሜን አሜሪካ ቃለ ሕይወት ቤተክርስቲያን ለአጥቢያዎች አብረው የሚያደርጉት ስለሆነ በዚህ ሁሉ እንድትሳተፉ ቅዳሜ የምንጸልየው በአካል ተገናኝተን አትላንታ ኤምቪዥን ማለት ነው እድሳት ላይ ስለሆነ እሱ እዛች እንትን የምንጸልይበት ቦታ አናረግም ፖስት አረጋለሁ የት እንደምንጸልይ በዚህም የመጣችሁ እንድትጸልዩ ቅዳሜ እናቶች አለ እንዲሁም ደግሞ ሰኞ የአትላንታ ቃለ ሕይወት ቤተክርስቲያን ከ8 ሰዓት ጀምሮ የሚደረገው የዙም ጸሎት አለ በዚህ ሁሉ
ተሳታፊዎች እንድትሆኑ አንድ ለየት ያለ ማሳሰቢያ የምንሰጠው ሪመምበር ባኖሮች አዘጋጅተን ለወንጌል ስርጭት እንወጣበት የነበረ 4 ወይም 5 ትልልቅ ባኖሮች የሉም። ስለዚህ ምናልባት የመጨረሻ የወንጌል ስርጭት ስናደርግ ወጥተን ቤት ይዛችሁ የሄዳችሁ ካላችሁ ቼክ አውት እንድታደርጉ ዳሉ። ትልልቅ ባኖሮች ናቸው፣ ሊጠፉ አይችሉም። ምናልባት ረስተን ወደ ቤት ወስደን ከሆነ ሁላችንም መኪኖቻችን ወይም ቤት ቼክ እንድናደርግ ላሳስብ እወዳለሁ። በጣም ውድ የሆኑ እቃዎች ናቸው፣ ደግሞ በጣም ጠቃሚ ናቸው። በዚህ ምክንያት ሪመምበር ከጎረቤት ቸርቾች ተውሰን ነበረ ቅዳሜ ዕለት የወንጌል ስርጭት ያደረግ ነው። ስለዚህ ይህንን እንድታረጉልን ላሳስብ እወዳለሁ። በቀጥታ ወደ መባ እንሄድና ቀጥታ ወደ እግዚአብሔር ቃል ነው የምንሄደው። ዛሬ ቃል የሚያካፍለን ወንድማችን ደሳለኝ ነው። መባ ከሰበሰብን በኋላ በቀጥታ ወደ ጌታ ቃል እንሄዳለን። ከዛ በኋላ ከቃል በኋላ ህፃናት ይመጡና ለነሱም ተጸልዮ የጌታ እራት እንወስዳለን። ክብር ለአምላካችን ይሁን። እግዚአብሔር አባታችንና አምላካችን ስለ ሁሉ እናመሰግንሃለን። ስለ በዛለን ምሕረት ቸርነት፣ ስለ ረዳን፣ ስላገዝከን፣ ዛሬም ደግሞ በፊት እንድንሆን እድል ስለሰጠህን ይህ ከአንተ ምሕረት ዘንድ ለእኛ ስለሆነልን በኢየሱስ ስም ይባረክ። በዚህ ተሰብስበን ደግሞ እግዚአብሔሩ ካለን ነገር ጥቂት ነገር እንሰጣለን። እጃችን ባዶ እንዳይሆን ቃል ስለማይፈቅድ ካለን ነገር ጥቂት ስንሰጥ በዚህ አገልግሎት አንተ እንድትከብር መስዋዕታችንን አንተ እንድታሸት አንተ ደስ እንድትሰኝ የሰራነውን ደግሞ በትክክለኛው ስፍራ እንዲወድቅ እንዲያፈራ እንድትባርክ በኢየሱስ ስም እንለምንሃለን። የቀረውን ጊዜ በእጅ ተረከብ በኢየሱስ ስም። በዙም መስጠት ለምትፈልጉ 404 287 36 32 404 287 36 32 ክብር ለአምላካችን ይሁን። ወንድማችን ደሳለኝ ወንድም ደሳለኝ ምሩት የቼክ አድርግልኝ ልጅ ከሆነ ሶሪ
ለእናንተ ይሁን። ሰላም ናችሁ? ሰላም የተሰማ ሰው እስኪ ቀኝ እጁን ያነሳል። ቀኝ መቼም የድል ምልክት ስለሆነ ቀኛችሁን ከፍ አድርጋችሁ አምላክ ሆይ ተመስገን ዛሬም ሰላም ነኝ ያላችሁ እስኪ እግዚአብሔርን እስኪ ዝም ብላችሁ እንደዚህ እያንቀሳቀሳችሁ ተመስገን፣ ቤቴ ሰላም ነው፣ ህይወቴ ሰላም ነው፣ አገልግሎቴ ሰላም ነው፣ ጌታ ሆይ ካንተ ጋር ሰላም ነኝ እያላችሁ እስኪ ለጌታ ክብር ላንተ ይሁን እያላችሁ እስኪ ትንሽ ጊዜ አይናችሁን ጨፍናችሁ ተመስገን 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 በሉት እስኪ። እግዚአብሔር ይመስገን። አሜን። መንፈስ ቅዱስ ይባረክ። የረዳን ጌታ ይባረክ። ተመስገን በሉት እስኪ። አሁን ደግሞ ሁለቱንም እጆች እስኪ እያንቀሳቀስን ደግሞ ተመስገን እንላለን። ጌታ ሆይ ተመስገን ተመስገን፣ ክብር ሁሉ ከሰሜንም ከደቡብ ከምስራቅ ከምዕራብ ከፍጥረታት ሁሉ እስትንፋስ ካላቸው ክብር ይገባሃል እኛ ጌታ እያላችሁ እስኪ እጆቻችሁን እያንቀሳቀሳችሁ እያውለበለባችሁ እንደዚህ እግዚአብሔርን አመስግኑ። ጌታ ይባረክ። እስኪ ለዚህ ጌታ እልልታ ጭብጨባ እናቀርባለን። ሃሌሉያ። ድሎ እንዳለችም እንግዲህ ጭብጨባችሁም ደክሟል፣ ትንሽ ድካም አለ። ጌታ ይርዳን። አሜን። ደግሞ ሙከራ 1 2 3 ጨምር። ሙከራ ማይክ ከተበላሸ አስቸጋሪ ነው። ሙከራ 1 2 3 ክብር ለጌታ ይሁን። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ክብር ለጌታ ይሁን። ሰላም ናችሁ? እንዴት ናችሁ? እንግዲህ አንዳንድ ቦታዎች እንግዲህ ጎድሎ አለ። ጌታ ደግሞ በሙላት ይጎበኘናል። ስሙ ይባረክ። አዎ ደግ ጥሩ ጌዲ ቴንኪዩ። በቃ አሪፍ እና እንደዚህ ነው የሚሻለው። ጌታ ይመስገን። ሰላም ናችሁ? ይሰማል ድምጼ? ክብር ለኢየሱስ ይሁን። እና ትንሽ ጊዜ ከናንተ ፊት ጠፍቼ ነበረ። ጌታ ደግሞ በመልካምነቱ እንደገና ከናንተ ጋር በመንፈስ አንድ ነን፣ በስጋ እንጂ በሰርግ ቤትም በለቅሶም እየተገናኘን ነው። ግን ያው በቸርች በኮንፈረንስም ባለፈው በቅርቡ ተገናኝተናል። ጌታ ይመስገን። አንዳንድ ጊዜ ደግሞ እንደዚህ ኦኖፍ እየሆኑም ዞር ዞር ማለትም ጥሩ ነው። ያ መልካም ነው። ኢየሱስ እንግዲህ በምድርም ሲያልፍ ያገለግላል፣ ዞር ይላል፣ ያገለግላል፣ ዞር ይላል። ሁሌም እዛ ቦታ ላይ አንድ ቦታ ብቻ አይደለም። ሁሉንም ቦታ እንግዲህ በአካል የሚያገለግልበት አለ፣ በጸሎት የሚያገለግልበት አለና ስሙ የተመሰገነ ይሁን። ጌታ እንዲያስተምረን ዛሬ ያለውን ቃል ቶሎ ቶሎ ብዬ እናገርና ጌታ መንፈስ ቅዱስ እንዲረዳን እስኪ ሁላችንም እንቆምና ለእግዚአብሔር ቃል ክብር ዛሬ ጌታ የተናገረንን እናያለን። ጌታ ይመስገን። አሜን። እስኪ እንቆማለን። መዝሙረ ዳዊት ቅንፍ 27 ሁላችንም እንደርሳለን። መዝሙረ ዳዊት ቅንፍ 27 እንደርሳለን። መዝሙረ ዳዊት መዝሙረ ዳዊት ቅንፍ 27 ያለውን ክፍል ከቁጥር 1 እስኪ ላንብብ። በጌታ በኢየሱስ ስም አነባለሁ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼም ሥጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰናከሉና ወደቁ። ሰራዊት ቢሰፍርብኝ ልቤ አይፈራም፣ ሰልፍም ቢነሳብኝ በዚህ እተማመናለሁ። እግዚአብሔርን አንዲት ነገር ለመንሁት፣ እርሷንም እሻለሁ፣ በሕይወቴ ዘመን ሁሉ በእግዚአብሔር ቤት እኖር ዘንድ ነው። እግዚአብሔርን ደስ የሚያሰኘውንም አይ ዘንድ መቅደሱንም ይመለከት ዘንድ እያለ ይቀጥላል ማለት ነው። ጌታ ይመስገን። እግዚአብሔር እንዲናገረን እስኪ እንጸልይ። ባጭሩ ጸልያለን። ጌታ እንዲያስተምረን እንጸልይ። አቤቱ አምላካችን እግዚአብሔር ሁሉን ቻይ የሆንክ አዶናይ የሆንክ ኤልሻዳይ የሆንክ የኛ ጌታ አሁንም በመካከላችን ስላለ ስም ይባረክ። አባት ሆይ ብዙ ምስጋና ብዙ ክብር ላንተ ይሁን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ክብር ይሁንልህ።
እኛ እንወድሃለን ጌታ ሆይ እጅግ እየፈራንም እየተንቀጠቀጥን ጌታ ሆይ በፊት እንሆናለን። አንተ አባታችን ነህ፣ ጽኑ እረኛችን ነህ፣ ታዳጊያችን ነህ፣ ተዋጊያችን ነህ። ስምህ ይባረክ ጌታ። አንተ አባት እንደሆንክ፣ አንተ መልካም እንደሆንክ፣ አንተ ታላቅ እንደሆንክ፣ አንተ ገናና እንደሆንክ፣ አንተ ኃይለኛ እንደሆንክ ጌታ ሆይ ብዙ ምስክሮች በዙሪያችን አሉልን ጌታ ሆይ ብዙ ምስክሮች፣ አእላፋት ጊዜ አእላፋት የሆኑ ምስክሮች በዙሪያችን አሉ ጌታ። እኛ ራሳችን ደግሞ ምስክሮች ነን። በኢየሱስ ክርስቶስ ስም ክብር ላንተ ይሁን ጌታ ሆይ ተመስገን። ቃልህን ልንማር አለንና በኢየሱስ ስም ቃልህን ተናገረን። ቃልህን የሚገዳደረን አሁን ከሀሳብ ክፍላችን ጋር የሚቋቋመን በኢየሱስ ስም ይሄ አውሬ ከዙሪያችን የተጠረጋ ይሁን። ሁሉ ሰው ይቃውማል። እስኪ በኢየሱስ ስም በሉ። እስኪ በኢየሱስ ስም የተነቀለ ይሁን። በኢየሱስ ስም የተነቀለ ይሁን። በተኘንበት ዚለን ደክመን በተኘንበት በተቀመጥንበት የራሳችንን ጉዳይ እያሳደድን በቆየንበት ቆይታ ሁሉ ወደኛ መንፈሳዊ ሕይወት ላይ ጠጠር የዘራው እንክርዳድ የዘራው የዲያብሎስ በኢየሱስ ክርስቶስም ዘር የተቃጠለ ይሁን። አሜን። በኢየሱስም የተቃጠለ ይሁን። ለጸሎታችን እንቅፋት የተቃጠለ ይሁን። ለቃል ጥናታችን እንቅፋት በኢየሱስ ክርስቶስ ስም የተቃጠለ ይሁን። ለመንፈሳዊ እድገታችን የሚቋቋመን በኢየሱስ ስም የተቃጠለ ይሁን። በኢየሱስ ስም ይነቀል። እስኪ ንቀሉት ከእያንዳንዳችሁ ሕይወት። እስኪ በኢየሱስ ስም ዝዬ ደክሜ ባለሁበት ጠላት የዘራው ዘር በኢየሱስ ስም ይነቀል እያላችሁ በኢየሱስ ስም የተነቀለ ይሁን። ድካም የተነቀለ ይሁን። በኢየሱስ ስም ስንፍና የተነቀለ ይሁን። በኢየሱስ ክርስቶስ ስም ጌታ ሆይ ጠላትን ፊት ለፊት ጌታ ሆይ እንገጥመዋለን። ፊት ለፊት እንዋጋለን ሰይጣንን። ጌታ ሆይ በዙሪያ ጥምጥም አይደለም የምንዋጋው፣ ፊት ለፊት ነው የምንዋጋው ጌታ ሆይ። ይህን ዓለም ለቀን እስክንሄድ ከጠላት ጋር ጉዳይ አለን፣ ውጊያ አለን ጌታ ሆይ። እኛ ያንተ ወገን ነን ጌታ ሆይ። ኢየሱስ ያንተ ወገን ነን፣ ወዳጆች ነን፣ ወንድሞች ነን፣ ልጆች ነን። ስለዚህ ከዲያብሎስ ጋር ከእርኩሱም ጌታ አሰራር ጋር ምንም ህብረትና አንድነት የለንም። በኢየሱስ ስም እቅዱ ዓላማው የፈረሰ ይሁን። የጨለማ መንግስት ይገልበጥ። የሚስማማ ሰው አሜን ይላል። በጌታ በኢየሱስ ስም ይገልበጥ። መንግስቱ የፈረሰ ይሁን። እኛ በዚህ ምድር የክርስቶስን መንግስት ለመገንባት የዲያብሎስን መንግስት ለማፍረስ ነው በዚህ ምድር ያለ ነው። እኛ ጌታ ያንተ ወኪሎች ነን፣ አምባሳደሮች ነን። በኢየሱስ ክርስቶስ ስም እግዚአብሔር አንተን ወክለን በዚህ ምድር ላይ እንመላለሳለንና የዲያብሎስ ስራ በኢየሱስ መንግስቱም የተገለበጠ ይሁን። ይገልበጥ በኢየሱስ ስም። መልካምን ጌታው የማይፈልግ ሰላማችን የሚጠላ በጭንቀትና በረሃብ በኢጦት በስደት በድንጋጤ በፍርሃት የሚቋቋመን አውሬ በኢየሱስም ከዙሪያችን የተጠረገ ይሆን። ሰላም ይብዛልን። ቃልህን ተናገረን በኢየሱስ ስም። ሃሌሉያ። ጌታ ይባርካችሁ። እንቀመጣለን። ኢየሱስ ጌታ ነው። አሜን። ሰላም ናችሁ? እግዚአብሔር ይመስገን። የሁላችሁም ፊት በጣም ያምራል። ዛሬ ቡና ጠጥታችሁ ይሁን ምን አይነት መልካም ቁርስ አግኝታችሁ አላወኩኝም እና በጸሎትም የመጣችሁ ሊሆን ይችላል። በኢየሱስ ስም ፊታችሁ ያምራል። እስኪ በኢየሱስ ስም ፊቴ ያምራል በሉ እስኪ። ፊቴ በእውነት አንተ ታምራለህ፣ አንቺም እንደዛው። ኢየሱስ ጌታ ነው። አሚን ነው ወይ? ፊታችሁ በጣም ያምራል። ክብር ለጌታ ይሁን እና ደስተኞቹ ነው። አንዳንድ ጊዜ ሰው ደስተኛ እስኪያደርግ አትጠብቁ። የሆነ ነገር ፈላልጋችሁ ደስተኞቹ ነው። ዝም ብላችሁ ሳቅ በሉ በቃ። ብቻችሁንም እንዴ ይሄ ነገር እንደዚህ ሆነ በቃ ብቻችንንም በእውነት ሆነን መሳቅ እንችላለን፣ ደስታ ማምጣት እንችላለን። ጌታ ይመስገን። ዝም ብላችሁ በቃ እጃችሁን ወደ ላይ ወደ ታች እያረጋችሁ እንደዚህ እኮ ነው። ለጭንቀት አይደለም ለማመስገን። አዎ ጌታ ከኔ ጋር አለ። ሃሌሉያ። ነገር ባይሳካም አምላኬ አይጥለኝም። እግዚአብሔር ያው ያኔ ተናገረኝን አሁን እያደረገ ነው ያለው ኢየሱስ ክርስቶስ። አይ በእውነት ተባረክ። ና ሙሉ ህይወት ላንተ ሰጥቻለሁ። ይሄን በኢየሱስ ስም ለኔ ደግሞ አዲስ አምጣልኝ እንካ። ተባረክ። ይሄ እንደዚህ እኮ ነው። ራስ ወዳድ መሆን ጥሩ አይደለም። ያ በረከቱን አሳቅፈን እንደዚህ እናረጋ። በቃ ደስተኛ መሆን እኮ ነው። አሁን ደግነት ደስተኛ የሚሆንበት አጋጣሚ አለ የለም? አለ። ባለቤቷን ያስባል። ሃሌሉያ ይላል። ሲልኳንም እንግዲህ እንደዚህ ነው። በቃ ወገኖች ክብር ለኢየሱስ ይሁን። ደግ ከቀድሞ ህይወት እኮ አሁን ያምራል እኮ በእውነት ትመጣለች ደግሞ። እኛ ትንሽ ጸሎታችንን ላላ አድርገን ነው ጠበቅ እናደርጋለን። ብዙዎችን ያስደነቀውና የብዙዎችን እንባ ያበሰው ጌታ ያንተንም ይመልሳል። መንፈስ ቅዱስ ነው ትናንትናም የሰራው ዛሬም የሚሰራው እሱ ነው። ክብር ለኢየሱስ ይሁን። እስኪ እጃችሁን ዘርጉና ነገራችሁ ይፍጠን በሉ እስኪ። አሁን ጉዳያቸው አሜሪካ ኤምባሲ ጌታን አያግደውም፣ የኢትዮጵያ ኤምባሲ አያግደውም።
ኢየሱስ ጌታ ነው። ኮሮና አያግደውም፣ በሽታ አያግደውም፣ ሞት አያግደውም፣ ሰይፍ አያግደውም። አሜን ነው ወይ? እዚህ ቤት ያላችሁ በሙሉ ነገራችሁ ተይዞባችሁ የትም ይሁን በየትኛውም ኤምባሲ ይሁን በኢትዮጵያ በዚህ በኢየሱስ ክርስቶስ ስም ነገራችሁ ይቸክል። አሜን። ነገራችሁ ይፍጠን በሉ እስኪ። አፋችሁ ከአፋችሁ ቃል ይውጣ በኢየሱስ ስም። እስኪ ነገራችሁ ይፍጠን በሉ እንጂ። አሃ ዮሲ የኔ ጥያቄ ተመልሷል ብለን አይደል ዝም ያልከው? ኢየሱስ ጌታ ነው። በእውነት አስቸጋሪ እኮ ነው ብቸኝነት። ጌታ ኢየሱስ ጥያቄያችሁን ይመልስ። እስቲ እጅሎ አሁን እየሸረል ከዚህ በኋላ መመላለስ ያበቃል። አሜን ነው ወይ? ክብር ለኢየሱስ ይሁን። አሜን። እስኪ መመላለስ አበቃ በይ። አይኔ ልሳን ስላልጨመርኩ ሰው ብዙም እንትን አይልም ማለት ነው። ያው ልሳን ከየት አመጣለሁ? ከሌላ ምንም ያለውን ቃል ይሄ እዚህ አለ፣ ልሳን አለ፣ መሄድ አለ፣ መሻገር አለ፣ ይኸውላችሁ ሞት አለ፣ ህይወት አለ፣ ብርሃን አለ፣ ጨለማ አለ፣ መክበር አለ፣ መዋረድ አለ። ሁሉም በዚህ ውስጥ እያለ እኔ ለምንድን ነው የሚጨነቀው? ኢየሱስ ጌታ ነው። ከዛ ደግሞ በተረፈ ምን አለ? መንፈስ ቅዱስ በውስጣችን አለ። ኢየሱስ ጌታ ነው። አሚን ነው ወይ? አንዳንድ ጊዜ እንደዚህ ደስተኞች ሁኑ። በቃ የሆነ ነገር መጥታችሁ እንደዚህ ሲገባችሁ አትሻገሪም እኮ ገደል ሲያሳያችሁ ጨለማ ተራራ የሆነ ነገር እንደዚህ ደንቃራ ሲሆንባችሁ ጌታ ይገልብጥ አምላክ እኮ ከኔ ጋር ነው ብላችሁ መፎከር። እኔ እኮ ጀግና ነኝ ማለት አንተ እኮ ግን ስትታይ እኮ ጀግና አይደለም እኮ። ያው ምንም ልትሆን ትችላለህ፣ ግን ለጠላት ለከሳሽ ውስጥ ለትንገር እኔ ጀግና አንደኛ ነኝ እያልክ ትፎክርና ከዙሪያ ገለል ይላል አይደለም። ከዛ ደግሞ ወደ ምስጋና ጌታ ሆይ ከሳሽን ከሸኘው በኋላ በቲትና በፊቴ ይገኛለሁ። ጌታ ሆይ እንግዲህ አሁን ምናልባት በትዕቢት ያሳለፍኩት ነገር ካለን ብለህ በሚረድ ደግሞ በጌታ ፊት ትሆናለህ። ግን እውነት ነው፣ ልጆች ነን። አሜን ነው ወይ? እኛ ባሪያዎች አይደለንም፣ ልጆች ነን። ክብር ለኢየሱስ ይሁን። አሜን። አረዋኖች አሜን በሉ እንጂ። ስለዚህ ለጠላት መቼም ቢሆን መቼም እጅ እንዳሰጡ። ክብር ለኢየሱስ ይሁን። ዛሬ ከዚህ ክፍል የምንማረው ከጸሎት አንጻር ነው። እኔ ከጸሎት አልወጣም። ማይክ ግን ያው አይዟችሁ፣ ምንም አይደለም፣ ምንም አይደለም። አዎ እና ከጸሎት መስመር አልወጣሁም። ዛሬ የዳዊትን ጸሎት ነው የምናየው። የዳዊት ጸሎት ምንድን ነው የሚለውን ማየት አለብን። የዳዊት ጸሎት እዚህ ጋር ወገኖች፣ ከጸሎት ጋር ከእግዚአብሔር ቃል ጋር ወደፊት እንድንቀጥል ጌታ ይርዳን። እስኪ አሜን በሉ። ጌታ ሆይ ከአንተ ጋር እንደዚህ በሉ። ጌታ ሆይ በሉ። ቀኝ እጃችሁን አንሱና ጌታ ሆይ በሉት። እስኪ ከአንተ ጋር ከቃሊ ጋር ከጸሎት ጋር ወደፊት እንዲገሰግስ ወደፊት እንዲፈጥን እባክን እርዳኝ። ጸጋ ይብዛልኝ በሉት። ጸጋ ይብዛልን። ይህ ደግሞ ወገኖቼ ለመንፈሳዊ ሕይወታችን ጥንካሬና ለስጋዊ አካል ዳይነታችን ወሳኝ ነው በኢየሱስ ስም። አሚን ነው ወይ? ክብር ለጌታ ይሁን። ዳዊት እንደዚህ አለ። ዛሬ ጸሎታችን አሁንም የዳዊትን ጸሎት እናያለን። የዳዊት ጸሎት በእውነት ነው በእግዚአብሔር ፊት እንድኖር ይላል። ይኸውላችሁ ቁጥር 4 ላይ እግዚአብሔርን አንዲት ነገር ለመኑት እርሷንም እሻለሁ በሕይወቴ ዘመን ሁሉ በእግዚአብሔር ቤት ይኖር ዘንድ ነው ይላል። በእግዚአብሔር ቤት ይኖር ዘንድ ነው። በእግዚአብሔር ቤት እንድንኖር ጌታ ይርዳን። ዳዊት ብዙ ዘመናትን ውጪ ዞሯል። ጫካ ለጫካ ዞሯል። ቤተ መንግስትም ዞሯል። ብዙ ነገሮችን አይቷል። ብዙ ነገሮችን ዳሷል። ያ ሁሉ ሊያሳርፍ አልቻለም። የእግዚአብሔር ቤት እንደሚያሳርፍ ግን አረጋገጠ። ጌታ ሆይ በቤቴ መኖር ይፈልጋለሁ፣ በቤቴ መሆን ይፈልጋለሁ ይላል። የእግዚአብሔር ቃል እንድናነብ ጌታ ይርዳን። አሜን። ቃሉ እስኪ መድኃኒት ነው የሚል ሰው አሜን። የእግዚአብሔር ቃል መድኃኒት ነው። አሜን። አንድ ጥያቄ ልጠይቃችሁ። ራስ ምታት ሲያስቸግረን ፓራስታሞል ወይም አድቪል ማለት ነው ወስደን ሐኪሞችም እዚህ አላችሁ። ያ እንግዲህ ገዝተን ወይም ከሐኪም ቤት አምጥተን ማለት ነው። ራስ ምታት ጭንቅላት ላይ ነው አለ አይደል? እንግዲህ አምጥተን መድኃኒቱን አንተ በሽታ ያው ትለቃለህ ብለን እንደዚህ ብናረግ እዚህ ጋር ብናስቀምጥ ፈውስ ይሆናል ወይ? በሉ እንጂ ምን ማድረግ አለብን? ይሄን መድኃኒት ማዋጥ አለብን። እኛ ወገኖች መጽሐፍ ቅዱሳችንን
ዝም ብለን ቤት እዚህ መደርደሪያ ላይ ዝም ብለን ይሄን መጽሐፍ ቅዱስ ብናስቀምጥ ልክ እንደዛው ነው ማለት ነው። ወይም ቤት ውስጥ አለ ብለን መጽሐፍ ቅዱስን የሆነ ጋር አስቀምጠን ዝም ብለን እንትን ካረግነው ወገኖቼ እንደዛ ነው። መጽሐፍ ቅዱስን ከፍተን መብላት አለብን። ማን ይርዳን? አረ እግዚአብሔር ይርዳን። አሜን። ጌታ ሆይ ቃልህን እንዲበላ እርዳኝ በሉት እስኪ። አንዱ ወንድማችን ያለው እስካሁን አይረሳኝም። በየምሽቱ አጋንንት እየመጣ ስለሚረብሸኝ ብሎ አንዱን ሁለት መጽሐፍ ቅዱስ ገዛና አንዱን ራስጌ አንዱን ግርጌ አድርጎ በቃ እንግዲህ እግዚአብሔር ሆይ ምንም ማድረግ አልቻልኩም ብሎ አስቀምጦ በየምሽቱ እንደዚህ ከዕለታት አንድ ቀን እንግዲህ አያችሁ መጽሐፍ ቅዱስን ከራስጌ ላይ ብቻ አድርጎ ግርጌ ትቷል ማለት ነው። እና ከዛ አይጥ መጣችና እግሩን የመነካካት ስትጀምር መጽሐፍ ቅዱስ ረስቼ ነው። መጽሐፍ ቅዱስ በሌለችበት መንገድ ነው። መጽሐፍ ቅዱስ ስለ ሁሉም ነገር ይጠቅማል። ከማስቀመጥ ይልቅ ከፍተን ብናነባው አይሻልም ወገኖቼ? እስኪ መጽሐፍ ቅዱስ ያላችሁ እስኪ መጽሐፍ ቅዱስ ለእኔ ብርሃኔ ነው በሉት እስኪ። እግዚአብሔር ይባርካችሁ። በመጽሐፍ ቅዱስ በረከት የተባረካችሁ ሰዎች ባርኩት እግዚአብሔርን። ስለዚህ ዳዊት ከፍቶ ያንም ያስቀመጠው መልእክት ስላለ ነው። እና እዚህ ጋር እየተናገረ ያለው ምንድን ነው እያለ ያለው? በእግዚአብሔር ቤት ምን አለ ማለት ነው? የእግዚአብሔር ቃል አለ ማለት ነው። በእግዚአብሔር ቃል ወደ እግዚአብሔር ቤት የሚመጣው ለምንድን ነው? ቃሉን ለመስማት ነው። ቃሉን ለማወቅ ነው። የቃል ፍቺ ምን ይሰጣል ነው የምለው? ያበራል። ፍቺ ፈልጎ ነው፣ ብርሃን ፈልጎ ነው የሚመጣው ወደዚህ። ስለዚህ ወገኖቼ የእግዚአብሔር ቤት ብሎ ይለምናል። ጌታ ሆይ ይላል፣ ወደ አንተ ቤት ልማናዬ፣ ጸሎቴ፣ ሁልጊዜ ጮኻቴ እኔ ክብር ላይ ክብር አይደለም፣ ሹመት ላይ ሹመት አይደለም፣ ብር ላይ ብር አይደለም፣ ፎቅ ላይ ፎቅ መደረብ አይደለም፣ መገንባት አይደለም። ጌታ ሆይ የስልጣንንም የረጅም ዘመን መግዛትንም አይደለም የሚፈልገው። ጌታ ሆይ ምንንም አይደለም የሚፈልገው። እኔ የምፈልገው በቤቴ መውጣት መግባት፣ በቤቴ ሆኜ አንተን መስማት ነው ይላል። አሜን። የእግዚአብሔር ቤት በረከት አለ። አሜን ነው ወይ ወገኖቼ? የእግዚአብሔር ቤት ሰላም አለ። የእግዚአብሔር ቤት እረፍት አለ። በቤቴ ይኖር ዘንድ ነው ይላል። ጭንቀታችንን ሁሉ የምናራግፍበት ቦታ ቢኖር የእግዚአብሔር ቤት ነው። አሜን። የእግዚአብሔር ቤት ጭንቀታችንን ሁሉ፣ ድንጋጤያችንን ሁሉ፣ ሸክማችንን ሁሉ የምናራግፍበት ቦታ ቢኖር እዚህ ነው ማለት ነው። ጽድቁን የምንፈልግበት፣ ክብሩን የምንፈልግበት ማለት ነው። ማቴዎስ 6:33 ላይ አስቀድማችሁ የእግዚአብሔርን መንግስት ምኑን ፈልጉ? ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። የመንግስቱ ጽድቅ የሆነው ኢየሱስ ካለን ሁሉ ነገር ተመልሶ ተከትሎን ይመጣል፣ ያገኘናል። የምንፈልገው ነገር አለ። በእግዚአብሔር ቤት ሆነን መንግስቱን እንፈልግ፣ ክብሩን እንፈልግ። ጭንቀታችንን ማቆም አለብን። ጭንቀት ማቆም አለብን። ጭንቀት ካላቆምን አስቸጋሪ ነው ወገኖቼ። ከህይወታችን ማስወገድ አለብን። አንተ ጭንቀት ከዙሪያዬ ዞር በል ማለት አለብን። ስለዚህ የእግዚአብሔርን መንግስት በቤቱ ሆነን፣ ቤቱ ሰላም አለ። ቤቱ ላይ ምን አለ ካላችሁ ሙላት አለ። ቤቱ ላይ በረከት አለ። በቃ እርፍ ነው የምንለው ወደ እግዚአብሔር ቤት። ዳዊት እኮ ሳኦል በቃ በጦር ያሳድደው ነበር። ከአራዊት ጋር ከአውሬዎች ጋር ነበር። ጫካ ለጫካ እየዞረ ነበር። ከዛም ቤተ መቅደስም ገባ፣ ማነው ቤተ መንግስትም ገባ። እዛም ሊያርፍ አልቻለም። የመጀመሪያው ጠላት ልጁ ነበር፣ አብሰሎም። ስልጣኑን ሊወስደው በቃ ይህንን የሚናገረው በቃ ጓደኛው በቃ አማካሪ፣ የቅርብ አማካሪዎች እነ ሳሚ እና አኪጦፌል ክፉ መካሪዎች በቃ ስልጣኑን ይወስዱ ዘንድ ይረባረቡ ነበር። በቃ ይሄ ሁሉ አላዋጠኝም አለ። ቤተ መንግስቱ እንኳን እረፍት አልሰጠኝም አለ። ወገኖች ቤተ መንግስት ባለስልጣን ሊሆን ትላላችሁ አይደል?
እና ምን አለበት 1 ትሪሊየን ብር ቢኖረኝ ዶላር ቢኖረኝ ትላላችሁ አይደል? ሰላም የለም። እባብና ጊንጥ ነው ያለው። እረፍት የለም። መዝሙር 124 ነው ስንት ላይ እንደሆነ አላወቅኩም። እግዚአብሔር ለሚወዱት እንቅልፍን ይሰጣል ይላል። እንቅልፍ እኮ አንተ በእውነት ነው ይሄ ጣፋጩ እንቅልፍ እኮ በሌሎች ዘንድ አታገኝም እኮ። በብርና በወርቅ አይገኝም እኮ። እግዚአብሔር ይመስገን ቤተ መንግስት ውስጥ እኔ ሰላም አላገኘውም፣ እረፍት አላገኘውም አለ። ቤት ይሻለኛል። ወደ ቤት ሲመጣ ነው ውስጥ የምረጋጋው። የእግዚአብሔር ቤት ወገኖቼ፣ ጠላት አሳዶን፣ ጠላት አስጨንቆን፣ ራብ አስጨንቆን፣ ሰይፍ አሳዶን በብዙ ጥያቄና በብዙ ድንጋጤ ውስጥ የገባ ሁሉ አምልጦ የሚያርፍበት መንፈሳዊ ቤት ማለት መንፈሳዊ ክልል ማለት የእግዚአብሔር ቤት ነው። የእግዚአብሔር ቤት የረፍት ቦታ ነው። አሜን ነው ወይ? ክብር ለኢየሱስ ይሁን። እስኪ የእግዚአብሔር ቤት የረፍት ቦታ ነው በሉ እስኪ። የእግዚአብሔር ቤት ማለት ኢየሱስ ክርስቶስ ማለት ነው። ኢየሱስ እራሱ ማለት ነው። እኛ በኢየሱስ ውስጥ ነን ያለ ነው። በእኔ ብትኖሩ ቃሎቼም በእናንተ ቢኖሩ ይላል አይደለም? ዮሐንስ 15 ላይ በእኔ ብትኖሩ ቃሎቼም በእናንተ። የእግዚአብሔር ቤት ማለት ኢየሱስ እራሱ ማለት ነው። በኢየሱስ ውስጥ የሌላ ነገር የለም። እረፍት አለ፣ ሰላም አለ። ይኸውላችሁ በብዙ ምንድነው በብዙ ውሽንፍር ውስጥ በብዙ ጭቅጭቅ ውስጥ በብዙ ጦርነት ውስጥ በብዙ እሳት ውስጥ ያለፈ ሁሉ የተጨነቀ ሁሉ መጥቶ የሚያርፍ እፎ የሚልበት ኢየሱስ ነው። አሜን። በኢየሱስ ውስጥ እረፍት አለ። ቤቱ ማለት ኢየሱስ ነው። የእግዚአብሔር ቤት በደሙ በክርስቶስ ደም የተመሰረተ ነው። ሌላ ታሪክ የለንም። በደሙ ውስጥ እረፍት አለ፣ ሰላም አለ። በኢየሱስ ውስጥ ሁሉ ነገር አለ። ቤቱ ውስጥ ነው ያለ ሁሉ ነገር ያለው። ወገኖቼ የእግዚአብሔር ቤት ውስጣችንን የሚያሳርፍ ጭንቀትን የሚያስረሳ ውስጣችንን የሚያረጋጋ እረፍትን አጥንቶቻችን፣ ነፍሳችን፣ ስጋችንን፣ መንፈሳችንን የሚያረሰርስ የሚያሳርፍ ሰላም የሚነግስበት ቦታ፣ ጭንቀታችን ደግሞ ተኖ የሚጠፋበት ቦታ ነው። አሚን ነው ወይ? አልተረዳችሁ? ጭንቀት የቱ ጋር ይተናል ብትሉ የእግዚአብሔር ቤት። ወደ እግዚአብሔር ቤት ስንገባ ጭንቀት ተኖ ነው የሚጠፋው። እንደ እንፋሎት ተኖ ይጠፋል። አሚን ነው ወይ? የእግዚአብሔር ሰላም ደግሞ ውስጥን የሚያሳርፍ ሰላም ደግሞ ይነግሳል። የእግዚአብሔር ሰላም የሚነግስበት ቦታ ቢኖር እግዚአብሔር ቤት ነው። ክብር ለጌታ ይሁን። አረ ጌታ ይርዳን። ይለምናለሁ አለ ዳዊት። አንዲት ነገር ይለምናለሁ እርሷንም እሻለሁ አለ። ለምኜ ብቻ አልቀርም እኮ ነው። እሻለሁ ለምኛለሁ፣ ግን ከመቼ መቼ ጌታ ጩኸቴን ይሰማል እያልኩ እጓጓለሁ፣ እናፍቃለሁ፣ እጣማለሁ። አሁንም ደጁን አጠናለሁ። እግዚአብሔርን አያለሁ ፊቱን። በቃ ከዛ ዙሪያ አልጠፋም እኮ በቃ ሁልጊዜ እኮ በቃ ይዞራል እኮ በቃ ዳዊት እኮ ይዞራል፣ ያያል፣ ይመጣል፣ ያያል። አሁንም መልሶ እግዚአብሔር ጥያቄን መልሶ ይሰጠኛው ልማኔን በቃ ይጓጓል። በቃ ኢየሱስ ክርስቶስ ጌታ ነው። እኔ ፓስተር ፀሐይን የሆነ ነገር ከጠየቅኩ ምንድን ነው የሚያደርገው? ጠይቄ አልሄድም፣ ምላሽ ይጠብቃለሁ። ምላሹ ኔጋቲቭን ፖዛቲቭ አላወቅኩም፣ ብቻ ይጓጓለሁ። ይህን እንግዲህ $10,000 ነው የጠየቅኩት። ከዛ ፓስተር ፀሐይማ አያሳፍረኝም እያልኩ በቃ እንደዚህ ምን እያልኩ ይጠብቃለሁ ውስጤ ላይ። እዛ ነው የሚለው ነገር ቲቶ እሱ አሁን የሆነ 10 ደቂቃ ማስቦ ምንም የሚል ከሆነ እጁንም ወደ ታች ወደ ላይ እያረግ አሁንማ ሰጠኝ እያልኩ በቃ ሁልጊዜ ወደዛ ነው። በቃ አሁንማ ወጣ 10,000 እያልኩ በቃ መጨረሻ አካባቢ የለም ቢልም እኔ ግን ሁልጊዜ ወደዛ ነው። በቃ እንደዛ ምን ኃይል ፈልጋ ነው እንደዚህ በቃ አለ አይደለም፣ የሚያጓጓ ንግግር አለ አይደለም። ይሄን ደስ ወገኖቼ ዳዊት ጠይቋል። በነፍቆት ነው የሚጠብቀው። ምን ኧረ ኢየሱስ ጌታ ነው። አሚን ነው ወይ? ኧረ ወገኖቼ ያሳዘናችሁ ይሁን አላዝንም፣ ግን ያው ታውቀናል። ብዙም አሁን እንግዳም አይደለሁም። የመጀመሪያ ዘመን ነበር ትንሽ እንትን ያለኝ። አሁን ችግር የለም።
ከፈለጋችሁ እዛም ቢተኙ ችግር የለም። አሁን ተግባብተናል። ጌታ ይባረክ። የእግዚአብሔር ቤት ወገኖቼ ዳዊት ይለምናል። ገብቶ ማጤን ይችል ነበር እኮ። ገብቶ መጸለይ የሚፈልገውን ነገር እኮ ማድረግ ይችል ነበር። ንጉሥ እኮ ነው። የእስራኤል ከሳኦል ቀጥሎ እኮ ሁለተኛ ንጉሥ ነው። ገብቶ የእግዚአብሔርን ቤት እንደፈለጋ ለይታች ማድረግ ይችል ነበር። ግን ያስፈቅዳል። ጌታ ሆይ ልግባ ይላል። እባክን ቤቲ ልግባና እንደዚህ ሆኜ እባክህ አንተ ጋር ቀርቤ እስኪ ላገልግል፣ ድምፅን ላሰማ፣ ፊትን ጌታ ሆይ ናፍቀኛል ይላል። ያስፈቅዳል። ቤቱ ሰላም አለ። አሜን አሜን ነው ወይ? ዘዳግም ማለት ዘኍልቍ 35 ላይ መማፀኛ ከተማ ተብሎ አለ። በስተት ሰው ያጠፋ ወንጀል የፈጸሙት ሌዋውያን ካህናት ድንገት ወንጀል ውስጥ ገብቶ ከተገኙ ያ ቤተሰብ እንግዲህ ያ የገዳይ ቤተሰብ ማለት የሟች ቤተሰብ ተከታትሎ እንዳያጠቀው ያን ህዝብ ሄዶ የሚያርፉበት ጊዜያዊ የሆነ መማፀኛ እንዳለ ዘኍልቍ 35 ታገኛላችሁ። ወደ 45 ነው 46 በጣም ብዙ ከተሞች ነበሩ። ወደዛ ለሙሴ አስጠንቅቋል እንጂ እግዚአብሔር ሄደው እዛ ጋር ይረፉ፣ እዛ ጋር ይጠለሉ ጉዳዩ እስኪያልቅ ድረስ ያው ብሎ ወገኖቼ ከሰይጣን ወከባ፣ ከሰይጣን ጦርነት፣ ከዓለም ጦርነት፣ ከጭንቅ ሁሉ ሸሽተን የምናመልጥበት የእግዚአብሔር ቤት ኢየሱስ ነው። አሜን። እስኪ ኢየሱስ ማምለጫዬ ነው በሉ እስኪ። ኧረ ማነው ዋይነ ተካለ ወጨከሙ ይነዋ ኢየሱስ ማምለጫዬ ነው በሉ እስኪ። ኦ ጌታ ይርዳን። ያው ጭንቀት እንዴት እንደሚመጣ ታውቃላችሁ? ጠላት እኮ አንዳንድ ጊዜ ለጭንቀት በር የምንከፍተው ራሳችን ነን። ቀዳዳ ካገኘ ጠላት በሱ ነው የሚገባው። ቀዳዳዎቻችን ዛሬ የተሸፈነ ይሁን። አሜን። እንደዚህ አይነት ቀዳዳ የተሸፈነ አሁን ይሄ ቀዳዳ ባይኖር አያችሁ በግድግዳ በኩል የሚገባውና በዚህ የሚገባው እኩል ነው አይደለም። ሁሉም ቦታ ዝግ ከሆነ በቃ ዝግ ነው ቤታችን። ጠላት ትንሽ ክፍተት ካገኘ በዛ ነው የሚገባው። ጌታ ይርዳን። በዚህ አጋጣሚ ባይልሜ የዛሬ 10 ዓመት የሞተች አክስቴ እየመጣች እየረበሸች ነው። እጇን ዘርግታ ሰላም ለማለት ሁሉ ሞክራለች። ጅብ ሲያሳድደኝ ነበረ። እንደው በጣም ጌታ ረድቶኝ አመለጥኩ እንጂ እና በጣም ኃይለኛ የሆነ ተራራ ወጥቼ ወደ ታች በጣም አደገኛ እንቅፋት ሊያጋጥመኝ ነበረ የምንል ሰዎች አንድ ምስጢር ልንገራችሁ። ከዚህ ለመገላገል ቀዳዳ ጠላት አግኝቷል። የትኛውን ቀዳዳ? የሰውን ቂም የያዝን ሰዎች፣ በሰው ላይ ቂም የያዝን ሰዎች መልቀቅ በኢየሱስ ስም ብላችሁ ከህይወታችሁ ቂምን ማስወገድ። በቂሙ አማካይነት ያችን ቀዳዳ ስላገኘ በዛ ቀዳዳ ላይ ይገባል። ይህን እንዴት ትለቃለህ? እሱ እኮ ነው። አትልቀቅ። ሞታይ ነው። ስትሞትማ ትለቃለህ እኮ። ማንም እኮ 2 ሜትር ላይ ከገባ ይለቃል። ለምን? በጊዜ ለቀን ከመንፈስ ቅዱስ ጋር መታረቅ ይሆንልን። አሜን። የሁላችሁ ቀዳዳ ያኔ ያደረገችውንማ እሱ ያደረገውን አረሰም ካልክ ህልም እየተበላሻ ነው። ለምን? እየመጣ በዛች ቀዳዳ እየመጣ ያውካል። ዛሬ እንዴት እንደሆነ በጌታ አልጸለይኩም። እንዴት ነው? ጸልያል እኮ ግድ የለም ጸልያል። ግን ይቅር አላልክማ። አስቀድማችሁ ሁላችሁ የበደሉንን ይቅር እንደምንል በደላቸውን ሁሉ ይቅር ማለት አለብን። የበደሉንን ይቅር እንደምንል ግን እኛ እኮ ይቅር አንልም። ሰዎቹ ጋስንደር የረሳው መስሎ ነው። በእናትህ አረሳው እኮ ሰላም ትላለህ አንተም ትላለህ። ይሄ መወገድ አለበት ቶታል። በቃ ይቅር ማለት ነው። ኢየሱስ በደላችንን ለአንዴና ለመጨረሻ ጊዜ እንደደመሰሳልን እኛም ደግሞ የወንድሞቻችንን የእህቶቻችንን በደል ይቅር ማለት እንድንችል ጌታ ይርዳን። አሜን ነው ወይ? እኔ ራሴን ይሳገብቻለሁ። ጌታ ይገስጸው። ስጸልይ ሁሉ የስንት ዓመት እንዲሆን እንትን ያለው ሁሉ ጌታ ይገስጽ። አንድ ወቅት እውነቴን ነው በእኔ ወቴ ሆኖ ጸልዬ በደንብ አሜን ብዬ ሃሌሉያ ብዬ
ዘምሬ እተኛለሁ። ግን ለከስ ቀዳዳ አለ። አልተውኩም፣ ይቅር አላልኩኝም። ከዛ ተውኩኝ። ከክርስቶስ ምሕረት አይበልጥም። እኔ ከበደልኩት ክርስቶስን ከበደልኩት በደል የባልንጀራ አይበልጥም አልኩኝና 4 ነጥብ። አሁን ማናችሁም ብትበድሉ ለጊዜው ምናልባት ሊሰማኝ ይችላል፣ ይተዋለሁ። ሰው ነኝና አይሰማም ማለት መንፈስ አይደለም። እኔ ከዚህ ጋር ወጥቼ አይደለም የምኖረው፣ ከስጋዬ ጋር ነው። ሶስታቸውም እንግዲህ እየተመካከሩ ይሄ ልክ አይደለም ነው ልክ ነው እያሉ እንግዲህ እየተግባባን ነው የምንኖረው። እንግዲህ እዚህ ቦታ መቆጣት አለብህ ሲባል እሺ እያልኩ ደግሞ ከዚህ ፍሪ ሁን ሲባል ደግሞ የሚያርመው መንፈስ ቅዱስ ስላለኝ እዛ ከእናንተ ጋር አይደለም፣ እዛው ነው የሚጨርሽ የሚመጣው። ኢየሱስ ጌታ ነው። አሜን። ስለዚህ ወገኖቼ ያለንን ጠላት ክፍተት እንዳያገኝ ህይወታችን የታጠረ ይሁን። አሜን። ይቅር በሉ፣ ቀዳዳ እንዳያገኝ። ማን ይርዳን? እስኪ እግዚአብሔር ሆይ ይርዳኝ በሉ። እስኪ ጌታ ይርዳን። ቀዳዳዎቻችንን መሸፈን አለብን። ለምን እንደሆነ ታውቃላችሁ? አሁን ጭንቀት እኛን በሌላ በኩል እንዴት እንደሚያገኘን አይታችኋል። እኛ እንግዲህ አንደኛ ባለን ነገር ላይ ሳንረካ ስንቀር ይመጣል። ይህ ሰውዬ እኮ ትላንትና አንተ በሰጠውም እኮ አላረፈም፣ ለይታችን ነው እየሮጣ ያለው ይልና በዛች ቀዳዳ እንግዲህ እግዚአብሔርን ካላመሰገንን ጭንቀቱ በዛ ጋር ነው ያለው። ባለው ነገር ላይ እኮ ለመሆኑ በዛች መቼ አመሰገናና ነው? አሁንም ሎተሪ ይፈልጋል፣ አሁንም ፎቅ ቤት ይፈልጋል፣ አሁንም ሹመት ይፈልጋል። በትንሿ በጥባቃው እዛ ጥባቃ ባለበት እዛ አንተ ባስቀመጥክበት በዛው መች ረካና ነው? ባለን ነገር ላይ እንድንረካ ጌታ ይርዳን። ባለን ነገር ላይ ካረከን ጭንቀቱ አሁንም ክፍተት እያገኛ ነው፣ ቀዳዳ እየፈለጋ ነው ማለት ነው። ጌታ ይገልብጠው። አሜን። አረ ይሄ ጭንቀት የተወገደ ይሁን። እስኪ አንተ ጭንቀቶች ዞር በል በሉት። እስኪ ዞር በልልኝ በሉት። እስኪ ከዞራችሁ ይሄድ አይደል እንዴ? ሌላኛው ደግሞ እግዚአብሔር የሆነ ነገር ሰጥቶናል። አካውንታችንም ጤናማ ነው፣ ቤትም አለ፣ ልጅም አለ። ሌላውን ለማግኘት ስንፍጨረጨር እጃችንን ጳውሎስ ያለው ፊት ለፊት ያለውን ክብርን ያንን ነገር እንጂ ለመያዝ እንጂ የሕይወትን አክሊል የጽድቅን አክሊል የክብርን አክሊል ያን ነገር ለመጨበጥ ነው እጆችን ይዘረጋሉ አለው። እኛ ግን ዓለምን ሁሉ ጠቅለል አድርገን ለመሰብሰብ ወገኖቼ የምንበላው ጳውሎስም የሚለው ሁለተኛ ጢሞቴዎስ 6 ላይ የምንጠጣው የምንለብሰው ካለ በቂ ነው ነው ብለው ወደዚህች ዓለም አንዳች ነገር ይዘን በሉ እንጂ አረ እንደ ክርስቲያን ተናገረው። እዚህ ቤት አንድም ጌታን የማያውቅ ሰው የለም፣ ሁላችንም እናውቃለን። አንዳች ነገር ወደዚህ ይዘን አልመጣንም። ሲነድስ ይዞ የሚሄድ አለ። እኔ አንድ ጊዜ መጽሐፍ ቅዱስ ይዣለሁ፣ ቢቻል ቢሰጡኝ ጥሩ ነው ብያለሁ። ያ መጽሐፍ ቅዱስ ባይኖርም አብ ወልድ መንፈስ ቅዱስ ራሳቸው መጽሐፍ ቅዱስ ስለሆኑ ምንም ችግር የለኝም። አሜን፣ ክብር ለጌታ ይሁን። ግን እስኪ ይዘን የምንሄደው ነገር አለ ወይ? እስኪ የለም በሉ። ስለዚህ ለምንድን ነው መጨነቃል? ኢየሱስ ጌታ ነው። ክብር ለጌታ ይሁን። ባለን ነገር ላይ ካለን ነገር አብልጠን ይውላችሁ 10,000 ያለው አካውንቴ 100,000 መሆን አለበት። እኔ አንድ ጊዜ እንደመጣው ኤልያስን ነው በቃ ኤልያስ አባቱን አልነግርም። ኤልያስ ጋር ታውቃላችሁ። እና ኤልያስ ደግሞ ሄዳችሁ ሌላ ነገር እንትን ኤልያስ ብዙ ኤልያስ ስላለ ኤልያስ ስላለው ያው ኤልያስ ነው። ሁሉም ኤልያስ ስላለው ማን ለየትኛው ኤልያስ እንደተናገር አሁን ሁሉም ሰው የትኛው ኤልያስ አሁን እንዴት ነው እስከ አሁን 5-6 ዓመት ቢኖር እዚህ $500,000 አልሰባስብም ወይ አልኩኝ። እንዴት ሆነ ነው አለኝ። አይሞላም እንዴ አልኩኝ። 5 ዓመት ውስጥ $100,000 ካለ አንተ ሀብታም ነህ አለኝ። በጌታ ስም አሁን ለከሰ አሁን ነው የሚያየው። እስኪ $500,000 20 ዓመት ቆይታችሁ ይኖራችሁ
ይኖራል ብቻ አይኖርም አይባልም፣ ይኖራል። አንዳንዶቻችሁ ፊታችሁ ያስታውቃል። በእውነት ደስ ይበላችሁ። ግን 200 ሺህ 500 ሺህ ካላችሁ ይብቃችሁ። በቃ እውነት እንደው ጌታ ይመስገን። ግማሹን ለወንጌል አገልግሎት ጥረጉ። ከዛ አንሱ ቶሎ ብላችሁ እዛ ጋር ቢል በማጠፋበት ሌቦች በማይሰርቁበት ቶሎ ብላችሁ እዛም ዝም አድርጉ ለወንጌል እዛ ጋር። ኢየሱስ ጌታ ነው። አሜን። ክብር ለኢየሱስ ይሁን። በነገራችን የማደርጋትን ነው የሚናገረው። ክብር ለኢየሱስ ይሁን። የማደርገውን ነው፣ ማላደርገውን አልናገርም። የቤተ ክርስቲያን ሽማግሌዎች እግዚአብሔር ዘመናችሁን ይባርክ። ያደረጋችሁት ወደ ኪሴ አልገባም፣ ቀጥታ ለወንጌል አገልግሎት ነው የገባው። ስላሰባችሁኝ አመሰግናለሁ። ያ ብቻ አይደለም፣ ለሌላም ለምን ከማን እንደተቀበልኩና እንደገና ከማን እንደሚቀበል አውቃለሁ። ኢየሱስ ጌታ ነው። እግዚአብሔር ይባርካቸው። አሜን። አገልጋዮችን መሪዎችን ማን ይባርካቸው? እስኪ ባርኳቸው። በእውነት እግዚአብሔር ይባርካችሁ በሏቸው። እስኪ እግዚአብሔር ዘመናችሁን ይባርክ። ስለዚህ ወገኖቼ ያለን ይብቃን። አሜን። ያለኝ ይበቃኛል የሚል እግዚአብሔርን መምሰል እጅግ ምንድነው? ማትረፊያ ነው። ጌታ ይርዳን ይባርካችሁ። ዳዊት በዚህ ሁኔታ እንዳልጨነቅ ጭንቀቱ እንኳ ቢያገኘኝ መከራው እንኳ ቢያገኘኝ ስደቱ እንኳ ቢያገኘኝ ቤት ይሻለኛል፣ የእግዚአብሔር ቤት ይሻለናል። አሜን። በልዑል መዝሙር 91 ቅንፍ 91 ላይ ታውቃላችሁ፣ በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል። በልዑል መጠጊያ የሚኖር ልዑል መጠጊያ ሁሉን በሚችል አምላክ ጥላ ውስጥ ያድራል። አያችሁ፣ በልዑል መኖር ልዑል መጠጊያ ክርስቶስ ማለት ነው። አሜን። ልዑል መጠጊያ ማለት ክርስቶስ ማለት ነው። በክርስቶስ ማለት ነው መኖር። ወገኖቼ የእግዚአብሔር ቤት የእግዚአብሔር ቤት ወዴት ነው? ጆርጂያ አትላንታ እዚህ ሪዲያል ሮድ አካባቢ የምትገኝ ከነጮች ጋር ተቆራኝታ የምትገኝ አንድ ማምለኪያ ቸርች አለች። እዛ ጋር ወገኖቼ ከውጪ እየተሳለምንበት ምን እያረግንበት የምንሄድበት አይደለም። እግዚአብሔር ቤት የምንኖርበት። አሜን። እስኪ አሜን በሉ። እስኪ ጫና አድርገን እግዚአብሔርን በእውነትና በመንፈስ የምናመልክበት ቤት ነው። አሜን ነው ወይ? የምንረጋጋበት ቤት ነው። አሜን። ፍሬ የምናፈራበት 30 60 100 የምናፈራበት የእግዚአብሔር ቤት ነው። አሜን። እንደዚህ በቃ ጎብኝተን እዛ ጋር ቤተ ክርስቲያን አለ እንደዚህ አለ ብለን እንደዚህ አንገት አስገብተን የምንሄድበት አይደለም። የእግዚአብሔር ቤት የምንኖርበት ነው። አሜን ነው ወይ? እስኪ አሜን በሉ። እስኪ ሰዎች ሌላ ጊዜ ታኮርፋላችሁ ከኔ ጋር እንደው ለዛሬ አቆዩና ኢየሱስ ክርስቶስ ጌታ ነው። የእግዚአብሔር ቤት አሁን በመንፈስ ቁጥጥር ስላለን ሁላችንም ማለት ነው በመንፈስ ውስጥ ነው መግባት አለብን እንጂ እንትን መሆን የለብንም። አሜን ነው ወይ? ክብር ለኢየሱስ ይሁን። የእግዚአብሔር ቤት በመንፈስ ቅዱስ አማካይነት ለዘላለም የምንኖርበት ቤት ነው። አሜን ነው ወይ? እስኪ የእግዚአብሔር ቤት ለዘላለም ማረፊያ ነው ካላችሁ አሜን በሉ። የእግዚአብሔር ቤት የዘላለም መኖሪያችን ነው። ለዚህ ነው ዳዊት እድሜን በሙሉ ቤተ መቅደስን ማያትም አንተን ደስ የሚያሰኘውን ማያት መስማት ነው የሚፈልገው። ሌላ ሁሉ እጅ እያለኝ ነው፣ አንገሽግሾኛል። ሌላ ሁሉ መሮኛል። ቤትን እፈልጋለሁ ፍቀድልኝ። ፈቃድ እየጠየቀ ነው። ንጉሡ ዖዝያን እኮ ምን አለ ስልጣን አለ ብሎ ነው የእግዚአብሔርን ቤት ዕጣን ምናምን የካህናትን የሌዋውያንን ስራ ለመስራት ሲፈልግ እግዚአብሔር በለምጽ ቀሰፈው። አይደለም ዳዊት እንደዚህ ለመድፈር አልሞከረም። እባክህ ፍቀድልኝ ይላል። አቤት የዳዊት ትሕትና ይብዛልን። አሜን አሜን ነው ወይ? እንደዚህ አይነት የልመና ህይወት ይብዛልን ጌታ ሆይ። እኛ ቀጣይም 20 30 50 ዓመት የምንኖር ሰዎች እባክህ መጨረሻዬ በቤት ይለቅ፣ ካንተ ጋር ይሁን፣ ጅማሬም ፍጻሜም ኢየሱስ ካንተ ጋር ይሁን ማለት አለብን። ልዑል መጠጊያ መኖር ነው። መኖር ማለት ነው መኖር ነው። በቃ በልዑል መጠጊያ የሚኖር መኖር ወገኖቼ፣ መኖር ማለት በቃ የሆነ ቦታ ሰርተን የምናርፍበት ማለት ነው። በቃ ስጋችንም መንፈሳችንም ነፍሳችንም የሚያርፍበት ማለት ነው መኖር። ጥላ ሁሉን በሚችል አምላክ ጥላ ውስጥ ጥላ እግዚአብሔር ጥላችን ነው። አሜን ነው ወይ?
ስለ ድንበር ታውቃላችሁ አይደል? ድንበር በሁለት ተመሳሳይ ነገሮች መካከል የሚኖር ነው። እሺ በሁለት ተመሳሳይ አሁን ሌላ ጋር መትሂዱ አሁን ይሄን ከዚህና ከዚህ በኩል ያለው ተመሳሳይ ነው። ይሄ ግን አያችሁ ድንበር ሆኖ ቁጭ ብሏል። ያላችሁ ልክ በውጪ በጠላትና አያችሁ ጠላትና በእግዚአብሔር መካከል የእግዚአብሔር ጥላ እኛን ይጋርደናል ማለት ነው። ክብር ለኢየሱስ ይሁን። ዓለም ሲያስጨንቀን እሺ እንዲበል ዓለም እያስጨንቀን ከዓለም ግርግር፣ ከዓለም ሁከታ፣ ከዓለም ብጥብጥ የምንጠለልበት የምንሸሸግበት የእግዚአብሔር ጥላ ነው። አሜን ነው ወይ? የእግዚአብሔር ጥላ ነው። አሜን ነው ወይ? ክብር ለኢየሱስ ይሁን። አሁን ጥላ ማለት ድንበር እንግዲህ ምልክት ማለት እኮ ነው። ይሄ በሁለት ተመሳሳይ ነገሮች ያለው ድንበር ማለት የሆነ ምልክት ማለት በሁለት ተመሳሳዮች መካከል የሚገኝ ምልክት ማለት ነው ድንበር ማለት። አሁን አያችሁ በብርሃንና በሐሩሩ መሃልና በእንትኑ በእኛ መካከል ያለው ጥላ ተመልከቱ። አሁን ይሄ ጥላ ነው በሉት። ተመልከቱ ማለት ይሄኛው ጃን ጥላ በሉ እስኪ። ጃን ጥላ በእንግሊዘኛም በሉ አንበደላ እንደዚህ ነው ለመዳችሁ አይደል? ሊመዱ ችግር የለም። ቋንቋውን ሁሉ እግዚአብሔር በእውነት ያብዛልን። አሜን። ገና 10 20 30 ቋንቋ ማወቅ አለብን። እሺ ይሁን። እንደዚህ ሆኖ ተመልከቱ እግዚአብሔር ይውላችሁ እንደዚህ አይነት ድንበር አኑሮናል። ሲተድም ይውላችሁ አይለይም እኮ አሁን ከኔ ይለያል እንዴ? የሚተድበት ሁሉ እንደዚህ ጥላው እንደዚህ ሆኖ ነው። በእግዚአብሔር ላይ ከታመርክ እንዲህ ነው። መቅሰፍት ወደ ቤቴ አይገባም። አሜን። ከአንበሳ ከድብ አፍ ከዘንዶ መንጋጋ አስጥልሃለሁ፣ እጋርደዋለሁ፣ አድነዋለሁ፣ ረጅምን ዕድሜ አጠግበዋለሁ፣ ማዳኔን አሳየዋለሁ የሚለው እኮ እግዚአብሔር ለዚህ ነው። ያው እንደዚህ በሚተድበት ሁሉ በቃ እንደዚህ ይሄ እግዚአብሔር ጥላ አሜን። እግዚአብሔር ቤት መሸሸጊያችን ነው፣ ጥላችን ነው። አሜን ነው ወይ? ኢየሱስን አልፎ የሚነካን የለንም። ማንም አይነካንም። እስኪ አልነካም በሉ። የጨረስኩ ነው። እስኪ አልነካም በሉ። እስኪ ደስ ይላል እኮ እስኪ እግዚአብሔር ቤት ደስ ይለኛል በሉ። ጌታው ቤት እኮ ደስ ይለኛል በሉ። እስኪ የእግዚአብሔር ቤት ያምራል እኮ ኢየሱስ ጌታ ነው። አሜን። የእግዚአብሔር ቤት ደስ ይለናል። ስለዚህ ወገኖቼ የእግዚአብሔር ቤት ጥላ ነው፣ ያሳርፈናል። ጌታ ጥላ ከለላችን ነው። አሜን አሜን ነው ወይ? ሰፊ የሆነ ከዚህ ከመዝሙረ ዳዊት ከ91 እስከ መጨረሻ ያለውን ጊዜ ተከታታይ ፓስቴል በጎ ፈቃዱ ከሆነ 3 እና 4 ሳምንት ተከታታይ እኔም ሁኔታዎችን አመቻችቼ ማለት ነው እንትን ካል በደንብ ማወቅ አለብን ነገር ብዙ ነገር ዛሬ አያልቅም። ያው ኢየሱስም ይመለሳሉ ብሎ እንደሄዳ እኔም ይመለሳሉ ብዬ ነው የምሄደው። ይመለሳሉ ብዬ እሄዳለሁ እንጂ የእግዚአብሔር ቃል አያልቅም። ሁሌም ያው ነው እግዚአብሔር ቃል ይመለሳሉ ብዬ ነው የምሄደው። ስለዚህ የእግዚአብሔር ቃል ሕያው ነው። አሜን ነው ወይ? ክብር ለኢየሱስ ይሁን። መሸሸጊያችን ነው ጌታ ስሙ የተመሰገነ። ዳዊት ምንም ሁሉንም ነገር አይቷል። ቤቱ ይሻለኛል ገና አይታችኋል። ገና በቤቱ እኮ በእውነት የዘላለም መኖሪያችን እኮ ጥላው እኮ ያሳርፈናል። መሸሸግ ማለት አይታችኋል። ትሸሸጋለህ፣ ትሰውራለህ፣ ጠላት አያገኝም። ጌታ ደግሞ አጥሪ ነው፣ ማንም አይደፍርም። ጌታ ጥላ ከለላችን እንደሆነ የምታምኑ ሰዎች ቀኛችን አልወጣ። ጌታውን ተመስገን በሉ። ኢየሱስ ጌታ ነው። አንዳንድ ጊዜ ጌታ በሕይወታችሁ የሚያደርገውን ነገር ማወቅ አለባችሁ። ይህን ክፍል 2025 መግቢያ አካባቢ ላይ መንፈስ ቅዱስ አንብብልኝ ሲል አነበብኩ ማለት ነው። መዝሙር 91ን አንብቤ እነ መሰላም ብዙዎችን ጌታ ሲያተርፍ አይታችኋል።
መልእክት አንዳንድ ጊዜ ራሳችንን እንደሚዳስስ ማወቅ አለብን። ኢየሱስ ጌታ ነው። ጌታ ያደረገውን በራሳችሁ ብቃትና ጥራት እንደተረፋችሁ አድርጋችሁ አትሸሽጉት፣ ተናገሩ። እግዚአብሔር እንደገና ከተሸሸገው ጠላት ከሰወረው እንደገና ያስመልጣችኋል። አስመልጣለሁ አይደል ያለን? ጌታ ያስመልጠናል። አሜን። እኔስ ያስመልጠኝ ምስክሬ ነው። ይህን ደብቄ ከሄድኩ በመንፈስ ቅዱስ ፊት እና በእናንተ ፊት ደብቄ መሄድ የለብኝም። መንፈስ ቅዱስ ሸሽጎኛል። አሜን። አረ ክብር ለኢየሱስ ይሁን። እችን ብቻ ተናግሬ ላብቃ። ምስክርነት መሆን አለበት። እውነትም ጌታ በሕይወቴ ትልቅ ነገር አድርጎልኛል። አሜን ነው ወይ? ከመሰላ የሚተናነስ አይደለም። ከመሰላ የሚተናነስ አይነት አይደለም። ከነ መኪናዬ እንዳለ ገደል ውስጥ ገብቻለሁ። ከነ መኪናዬ መኪና ነው ያወጣው። ቢታምኑም ባታምኑም ማለት ነው። ግን ምንም ጥፍሬ እንኳን አልተነካም። የማን ጥበቃ ነው? እኔ አስጥለዋለሁ ያለው ጌታ አስጥሎኛል። ስናገለግል ስናመልክ ዝም ብሎ ታሪክ እንዳይመስላችሁ ሕይወት ነው የምንሰብክላችሁ። ኢየሱስ ጌታ ነው። እኔ አስመልጦኛል። ምስክር ነኝ ወገኖቼ። ክብር ለኢየሱስ ይሁን። እንዳለ ያው አውቃለሁ ጌታን ከስንትና ስንት እሳት ከስንትና ስንት ጦርነት ሲያስመልጠኝ እስከ ዛሬም የነበረው ብዙ ነው። አሁንም ደግሞ አሜሪካ ምድርም አስመለጠኝ ጌታ። ዘንዶ በጣም ተበሳጭቶ ተከታትሎ ያዝኩ ሲል ጌታ ጥላ ከለላ ሆነልኝ። ስሙ ይባረክ። ይሄን በእናንተና በእግዚአብሔር ፊት ካልመሰከርኩ መንፈስ ቅዱስ ምን ይለኝ? እንደዚህ አይነት ታሪክ አላችሁ። ኢየሱስ ረዳኝ በሉ፣ ደሙ ጋረደኝ በሉ፣ መንፈስ ቅዱስ አገዘኝ በሉ፣ ወጥመዱ ተሰበረ እኔም አመለጥኩኝ እያላችሁ እንድንመሰክር ጌታ ይርዳን። ጌታ መንፈስ ቅዱስ ሆይ አድነኸኛል። ያው ምስክርነቱን ተናግሬያለሁ። ደሚ ዛሬም ጌታ ኢየሱስ ሆይ ይከልለኛል፣ ሕዝቤን ይከልላል፣ ወንድ ልጆችን ሴት ልጆችን በአንተ ያመኑትን ይከልላቸዋልና ስም ይባረክ። እስኪ ቆመን ጸልየን እንጨርስ። ጌታ ይባርካችሁ። ከዚህ በላይ አልሄድም። ጌታ ይመስገን። ጌታ ጊዜ ይሰጠናልና ኢየሱስ ጌታ ነው። ትንሽ ጊዜ 1-2 ደቂቃ እንጸልይ። ኢየሱስ ጌታ ነው። ሃሌሉያ። ጌታ ይባረክ። አሜን አሜን ነው ወይ? ኢየሱስ ጌታ ነው። እስኪ ጌታ ሆይ በአንተ ቤት እድሜ ይለቅ እያላችሁ እስኪ ይታችን ጌታ ይባርካት ዘመረች። እናንተንም እያንዳንዳችሁን ጌታ ይርዳችሁ። ማንንም አትዩ፣ አገልጋዮችን አትዩ፣ ቤተ ክርስቲያን መሪዎችን አትዩ። ኢየሱስን እያያችሁ ወደፊት መገስገስ ይሁንላችሁ። ኢየሱስን እያየን ወደፊት መገስገስ ይሁንልን። ይህንን መጨረሻ ጌታ ሆይ እኔን እድሜን እንደጀመርከው ፍጽም መጨረሻ ጌታ ሆይ እንድትሞት እንዳላይ እሪ ዘመኔን እድሜን እንደጀመርከው ፍጽም የመጨረሻ ምርጫዬ ኢየሱስ ጌታ ነው። ርስቴ ነህ ለኔ ድርሻዬ፣ ርስቴ ነህ ለኔ ድርሻዬ ጌታ ከእንግዲህ በኋላ ከሌላ እጄን አልሰጥም ለሌላ እጄን አልሰጥም ለሌላ የመጨረሻ ምርጫዬ ርስቴ ነህ ለኔ ድርሻዬ፣ ርስቴ ነህ ለኔ ድርሻዬ፣ ርስቴ ነህ ለኔ ድርሻዬ ጌታ ከእንግዲህስ በኋላ ጉዳይ የለኝም ከሌላ እጄን አልሰጥም ለሌላ እጄን አልሰጥም ለሌላ። እስከ መጨረሻ እንላለን። የመጨረሻ ምርጫዬ ርስቴ ነህ ለኔ ድርሻዬ፣ ርስቴ ነህ ለኔ ድርሻዬ፣
ርስቴ ነህ ለኔ ድርሻ ኢየሱስ ጌታ ከእንግዲህስ በኋላ ጉዳይ የለኝም ከሌላ እጄን አልሰጥም ለሌላ እጄን አልሰጥም። የመጨረሻ እስኪ አንድ ጊዜ ብቻ የመጨረሻ ምርጫዬ ርስቴ ነህ ለኔ ድርሻዬ ርስቴ ነህ ለኔ ድርሻዬ ርስቴ ነህ ለኔ ድርሻዬ ጌታ ከእንግዲህ በኋላ ጉዳይ የለኝም ሌላ እጄን አልሰጥም ለሌላ ለሌላ። አንድ ጊዜ መጨረሻ የመጨረሻ ምርጫዬ ርስቴ ነህ ለኔ ድርሻዬ ኦ ርስቴ ነህ ለኔ ድርሻዬ ጌታ ከእንግዲህስ በኋላ ጉዳይ የለኝም ከሌላ እጄን አልሰጥም ለሌላ። ጌታ ሆይ ስለነበረን ጊዜ ሁሉ ስሜ ይባረክ። ቃሌን ስላስተማርከን ስሜ ይባረክ። በቤቲ ጌታ ሆይ መኖር እንደሚገባን እንድንኖር አንተ እርዳን። ክፉ ይታሰር፣ መጪው ጊዜ በአንተ ያማረ ይሁን። ጌታ ሆይ ትጋታችንን መንፈሳዊ ትጋታችንን እንድናስቀጥል አንተ እርዳን። መንፈሳዊ ትጋታችንን፣ የጸሎት ትጋታችንን፣ የቃል ንባብ ትጋታችንን እግዚአብሔር ሆይ በኢየሱስ ክርስቶስ ስም የአምልኮ ትጋታችንን፣ የፍቅር ትጋታችንን እንድናስቀጥል በኢየሱስ ስም አንተ እርዳን። መንፈስ ቅዱስ ስለተናገርከን ክብር ላንተ ይሁን። በሰላም አውለን በኢየሱስ ስም አሜን። እግዚአብሔርን እጅግ አድርገን እናመሰግናለን። ክብር ለእግዚአብሔር ይሁን። ሰላም ናችሁ? ክብር ለእግዚአብሔር ይሁን። እንግዲህ ጸጋ ልዩ ልዩ ነው። እግዚአብሔር በእያንዳንዳችን ውስጥ የተለያየ ነገር አስቀምጧል። ወንድማችንን እግዚአብሔር ይባርኩ። አሜን። እስቲ እጆቻችሁን አንሱና ባርኩት። በደንብ አንሱና ባርኩት። እንደገና የመጨረሻ እግዚአብሔር ይባርክ። አሁን የጌታ እራት የምንወስድበት ጊዜ ነው። ሁላችንም ጌታ ኢየሱስ ክርስቶስ ለኛ ያደረገልንን ነገር እንድናስብ፣ እንደ እግዚአብሔር ቃል በክርስቶስ የሆነልንን ነገር እንድናስብ ከእግዚአብሔር ቃል አንድ ክፍል አንባለሁ። በተለይ ኢየሱስ ክርስቶስ ከምንም ነገር በላይ የጌታን እራት በምንወስድበት ጊዜ ፍቅሩ ልናስበው የግድ ነው። ኢየሱስ ወደደን። አሜን። ወደዳችሁት? ወደደን። መጀመሪያም አወደደን። እሱን የወደደን መጽሐፍ ቅዱሳችን ላይ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በጣም እንወዳት ቃል ምን ይላል? እግዚአብሔር ዓለምን እንዲሁ ወዷልና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ እንጂ እንዳይጠፋ እግዚአብሔር አንደኛ ልጁን እስኪሰጥ ድረስ እንዲሁ ዓለምን ሁሉ ወዷልና ይላል። የጌታን እራት በምንወስድበት ጊዜ ፍቅሩን ማሰብ አለብን፣ በጎነቱን ማሰብ አለብን፣ ርህራሄውን ማሰብ አለብን። ከምንም ነገር በላይ ወዳችኋለሁ ብሎ ጸጥ አላለም። ከዛስ ደሙን ደግሞ አፈሰሰልን። ይህ ስለናንተ አይደል ያለው ኢየሱስ ክርስቶስ፣ ስለናንተ የሚፈስ ደሜ ነው አለ። ክብር ለእግዚአብሔር ይሁን። ዛሬ ስታስቡት በደሙ ህይወት አገኘን። አሜን። በነገራችን ላይ ህይወት ውስጥ ህይወት ምን ውስጥ ነው ያለው ነው የሚባለው? ደም ውስጥ ነው አይደል? ደም ውስጥ ነው ያለው። ያን የሞተ ማንነታችንን ሕያው አደረገው። ክብር ለኢየሱስ ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ይህ ብቻ አይደለም፣ ኢየሱስ ክርስቶስ ከሞት ተነሳ። ማንም ከሞት አልተነሳም። ስለዚህ የጌታን እራት በምንወስድበት ጊዜ የኔ ኢየሱስ ጀግና ነው። ከሞት ምን ሆኗል? ተነስቷል። ማን ብቻ ነው የተነሳው? ኢየሱስ ብቻ ነው የተነሳው። ያንቺ የምትከተዩ አምላክ ኢየሱስ ከሞት ተነስቷል። አሜን። ክብር ለጌታ ይሁን። ይህን እያሰብን የጌታን እራት እንወስዳለን። ይህ ብቻ አይደለም፣ ኢየሱስ ክርስቶስ ከሞት ተነስቶ ወደ አብ ሄደ። ተመልሶ ምን አደርጋል? ይመጣል፣ ይወስደናል። በቤቱ ለዘላለም ከሱ ጋር እንኖራለን። ይህንን እናስባለን።
ጌታ የተባረከ ይሁን። ስለዚህ ጌታን ራት በምንወስድበት ጊዜ ጌታ ለኛ ያደረገልን ነገር እያሰብን ይህን የጌታ ራት እንወስዳለን። የቤተ ክርስቲያናችን ሰብሳቢ ወንድማችን ማቲ ወደዚህ ይመጣል። የቤተ ክርስቲያናችን መጋቢ ፓስተር ደሳለኝም ወደዚህ ይመጣሉ። የጌታን ራት እነሱ ጋር አብረን እንወስዳለን። ክብር ለጌታ ይሁን። ስለዚህ ጌታ ኢየሱስ ክርስቶስ ለኛ ያደረገልንን ነገር እናስባለን። ከወንድማችን ማቲ ጋር ስለምንወስደው እናስባለን። እያንዳንዳችሁ ራሳችሁን አዘጋጁ። እንጸልይ። ቅዱስ ቅዱስ የሰማይና የምድር ፈጣሪ የአምላካችን እግዚአብሔር ሆይ እኔና እዚህ የተሰበሰበን ወገኖች ሁላችንን ተስማምተን አንተ እናመሰግናለን። ስሚ በሰማይና በምድር የተመሰገነ ይሁን። አምላካችን እግዚአብሔር ሆይ ወደዚህ ልንመጣ ወደፊትም ልንቀርብ ቅዱስና ክብር የሆነውን ያንተን ስም ልንጠራ የማንገባ ሰዎች ሆነን ሳለን ግን በልጅ በኢየሱስ ክርስቶስ በኩል ወደ ፈቅደህ ልጆቼ አድርገህ ስምን እንድንጠራ የአባትነትን እድል እንድናገኝ ልጆቼ ብለህ ለእንዲህ አይነት እድል ያበቃ ስለ ቅዱስ እግዚአብሔር እንደገና እናመሰግናለን። ስሜ የተመሰገነ ይሁን። አምላካችን እግዚአብሔር ሆይ አሁን ይህን ውብ ማለዳ ስለሰጠህ በዚህ በውብ ማለዳ ወደፊት መጥተናል። ልጅ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሊሞት ሊሰቀል ደሙን ሊያፈስ በንጹህ ደሙ እኛን አጥቦ አንስቶ ፊት ሊያቆም የፈሰሰውን ያፈሰሰውን ደም ለማስታወስ መታሰቢያ ልናደርግ ፊት ያለንና ይህ መታሰቢያ ጌታ አባቶ ለሕይወት እንዲሆን ለመዳን እንዲሆን ለኩነኔ እንዳይሆን ለፍርድ እንዳይሆን አምላካችን እግዚአብሔር ሆይ በምሕረት ጥላ ውስጥ በይቅርታ ተሸፍነን ይህ መለኮታዊ ስርዓት ስንወስድ ምሕረት እንዲበዛልን ዘንድ መልካም ፈቃድ ይሁን። አምላካችን እግዚአብሔር ሆይ ኃጢአታችን በደላችን ቢኖር በንጹህ ደም ታጥበን ነጽተን ጌታ አባት ሆይ በቤትህ ልንኖር እንድንችል ጸጋይ እንዲያግዘን መንፈስ እንዲያግዘን ዘንድ መልካም ፈቃድ ይሁን። አምላካችን እግዚአብሔር ሆይ ደምህ ንጹህ ነው። ኢየሱስ ደምህ ንጹህ ነው። በደምህ ተጠለን በደምህ እግዚአብሔር ታጥበን ንጹሃን ሆነን ፊት ያለን ይህን የምንወስደውን ቅዱስ መለኮታዊ ስርዓት ጌታ አባት ሆይ እንደ ቀልድ እንዳናይ ክብደት ሰጥተን ዋጋ ሰጥተን ጌታ አባት ሆይ የሞትከውን አንተን ማስታወስ እንድንችል ላልዳኑት መመስከር እንድንችል አፎቻችንን ከፍተን የአንተን መዳን የደምህን እግዚአብሔር አባት ሆይ የልጅን የኢየሱስ ክርስቶስ ደም አዳኝነቱን መመስከር የምንችልበትን ጸጋ እንድታበዛን ዘንድ መልካም ፈቃድ ይሁን። ድካማችን ጉድለታችን በደላችን ቢኖር በደምህ በኩል ንጹሐን እንድንሆን እንድንድን እንድናመልጥ ወገኖች ልጆች እንድንሆን እንድትረዳን መልካም ፈቃድ ይሁን። ከኛ ጋር አሁን በቀረው ሰዓትም አብሮነት አይለይ ብዬ እለምናለሁ በምትወደውና ወደ ባከበርከው በልጅህ በኢየሱስ ክርስቶስ ስም። የእግዚአብሔርን ቃል አነባለሁ። ከዛ ህብስቱን ጽዋው ወደ እናንተ እናመጣለን። የእግዚአብሔር ቃል አንደኛ ቆሮንቶስ ምዕራፍ 11 ቁጥር 24 ላይ እንደዚህ ይላል። ጌታ ኢየሱስም አልፎ በተሰጠባት በዛች ሌሊት እንጀራንም አንስቶ አመስግኖ ቆርሶ እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ስጋዬ ነው፣ ይህንን ለመታሰቢያ አድርጉት አለ። እንዲሁ ከራትም በኋላ ጽዋውንም አንስቶ ይህን ጽዋ በደሜ የሚሆን አዲስ ኪዳን ነው፣ በጠጣችሁ ጊዜ ሁሉ ይህንን ለመታሰቢያ አድርጉት አለ። ይህንን እያሰብን የጌታን ራት ከወገኖቻችን ባጠገባችን ሲመጡ እንቀበልና ይዘን እንጠብቃለን። ጌታ ለኔ ደሙን አፈሰሰ፣ ጌታ ለኔ ስጋው ተቆረሰ፣ ተገረፈ፣ ደማ እያለን ይሄን እናስባለን።
ኢየሱስ ኢየሱስ የእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ ስለወደድከን ደምን ስላፈሰስክልን ኢየሱስ የእግዚአብሔር ልጅ ታሪካችንን ቀየርክ። ኢየሱስ የእግዚአብሔር ልጅ ያው አደረግከን። ኢየሱስ 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 ነበርኩኝ ሊያወጣኝ ሲመጣ ግን እሱ ነገረኝ ነፃ እንደምወጣ። አሜን። ጌታ ሆይ ኢየሱስ አነሳን፣ ከሞት ወደ ሕይወት አመጣን፣ ከጨለማ ወደሚደነቀው ብርሃን አመጣን። ኢየሱስ ወራሾች አደረከን፣ ልጆች አደረከን፣ ባለሟሎች አደረከን፣ አገልጋዮች አደረከን። እናንተ የኔ ናችሁ አልከን። ኢየሱስ ከሞት አወጣን፣ ከሲኦል አስመለጥከን። ኢየሱስ ሃሌሉያ። ኢየሱስ 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 ስላንተ የተሰጣ የክርስቶስ ኢየሱስ ሥጋና የፈሰሰው ደም ኢየሱስ ህብስቱና ጽዋው ያልደረሳችሁ ካላችሁ እጆቻችሁን ታሳዩናላችሁ። እሺ የመጀመሪያውን እንከፍታትና እንዘጋጃለን። ከእግዚአብሔር ቃል ካነበብን በኋላ የመጀመሪያ ህብስቱን በህብረት እንወስዳለን። የእግዚአብሔር ቃል እንደዚህ ይላል። ጌታ ኢየሱስም አልፎ በተሰጠበት በዛች ሌሊት እንጀራንም አንስቶ አመሰገነ፣ ቆርሶም እንካችሁ ብሉ፣ ይህ ስለ እናንተ የሚሆን ሥጋዬ ነው፣ ይህንን ለመታሰቢያዬ አድርጉት ይላል። ህብስቱን በጋራ እንወስዳለን። ክብር ለጌታ ይሁን። ለእኔና ለእናንተ የፈሰሰውን ደሙን እናስባለን። ባለንጋ የተገረፈውን፣ የተወጋውን፣ ከጎኑ የፈሰሰውን፣ ከጭንቅላቱ የፈሰሰውን፣ እግሮቹ ላይ እጆቹ ላይ የተቸነከረውን ያ የፈሰሰ ደም አስቡት። ይህን ደሙን እናስባለን። ላንቺ ነው እህቴ፣ ላንተ ነው ወንድሜ። ኢየሱስ ያን ሁሉ የተቀበለው ጀርባውን 39 ጊዜ የተገረፈው የተተለተለው ኤሎሄ ኤሎሄ ብሎ እንደዛ ምጥ ውስጥ የገባው ኢየሱስ ላንቺ ነው። የፈሰሰውን ደም እናስባለን። የተቆረሰውን ሥጋ እናስባለን። ኢየሱስ ለኔ ነው፣ ኢየሱስ ለኔ ነው እንለዋለን። መጽሐፍ ቅዱሳችን ከእግዚአብሔር ቃል አነባለሁ። እንዲሁም ከራት በኋላ ጽዋውን ደግሞ አንስቶ ይህ ጽዋ በደሜ የሚሆን አዲስ ኪዳን ነው፣ አዲስ ኪዳን ነው። በጠጣችሁት ጊዜ ሁሉ ይህንን ለመታሰቢያዬ አድርጉት። አዲስ ሕይወት። ጽዋውን በጋራ እንወስዳለን። ሃሌሉያ። እናስበዋለን ለእኛ ያደረገው። ኦ ክብር ለጌታ ይሁን። ኢየሱስ የመጨረሻ ጳውሎስ የሚሰጠን አንድ ትእዛዝ አለ። ጽዋውን ህብስቱን ከወሰዳችሁ በኋላ ይህንን አድርጉ ይላል። ይህንም እንጀራ በበላችሁ ጊዜ ሁሉ፣ ይህንም ጽዋ ሁሉ በጠጣችሁ ጊዜ ሁሉ
ጌታ እስኪመጣ ድረስ ምን ትራርጋላችሁ? ሞቱን ትናገራል፣ ለሌሎች ታበስራላችሁ፣ ታውጃላችሁ። ኢየሱስ አድኖኛል፣ ኑ አምልጡ ትላላችሁ። እግዚአብሔር ይርዳን። አሜን። ቆመን ከፓስተር ደሳለኝ ጋር እንጸልያለን። ሁላችንም በህብረት አብረን እንጸልያለን። ስለ ታላቅነቴ ስለ ኃያልነቴ እናመሰግናለን። ክብር ምስጋና ለስሜ ይሁን። ሳንወድ ስለወደድከን፣ ስለጠራኸን፣ በፊት ስላቆምከን፣ ልጆች ስላደረግከን፣ ደግሞም የዘላለምን ርስት ስለሰጠኸን እግዚአብሔር ሆይ ይህ በቤታችን ወይም በእውቀት ያገኘነው አይደለም። ልጅ ኢየሱስ ክርስቶስ በመስቀል ላይ ሞቶ ስለኛ ዋጋ ከፍሎ ጌታ ሆይ ከማንታወቅ ዘር ካልታወቅነው ስፍራ ብዙ ኃያላን፣ ጠቢባን፣ ሀብታሞች፣ በጣም የተማሩ በምድር ላይ ስማቸው እጅግ የገነኑ ሰዎች እያለ ደካሞችን እንዴት እንደመረጥ እንዴት እንደወደድክ ለኛ ይሄ ተአምር ነው። ምስጋና ለስሜ ይሁን። የዘላለም ቤት ስለሚንሄድ ዘላለም ከአንተ ጋር ስለሚኖር ምድር ላይ እያለንም ይሄንን ጌታ ቤተ ክርስቲያን ስራት እንድታደርግ እግዚአብሔር ሆይ እኔ እስከሚመጣ እስከ መጨረሻ ሞትን ትናገራላችሁ ብለ ኢየሱስ እንደተናገር በዛ መሰረት አትላንታም ቃለውት ሌላም አቤተ ቤተ ክርስቲያን በዓለም አለ ሁሉ ይህን ስራት እያደረጋ ስላለ ስሜ ብሩክ ይሁን። ቀጣይነት አለው፣ ትውልድ አለ፣ ሰው አለ። ስለዚህ እናከብራለን። ክብር ምስጋና ለስሜ ይሁን። የበደለውን ያሳዘነውን ሁሉ ይቅር ብለ በፊት ሞገስ አገኝተን እንድንቆም በዛሬ ቀን ደግሞ በዚች በኦገስት 2 እግዚአብሔር ሆይ ሁላችን ተሰብስበን ይሄን እንድንቀበል ስለረዳ ምስጋና ለስሜ ይሁን። ሰማይ ይከፈት። ስለረዳህን ተመስገን። ሁሉን በምትችል በናዝሬቱ በኢየሱስ ስም አሜን። እሺ ጉባኤውን እንዳትንቀሳቀሱ በፍቅር በጌታ ፍቅር ጠይቃችኋለሁ። ለልጆቻችን የምንጸልይበት ጊዜ ነው። በተለይ ይሄን አዲሱን የትምህርት ጊዜ በሚጀምሩበት ጊዜ የእግዚአብሔር ሞገስ፣ የእግዚአብሔር ክብር፣ የእግዚአብሔር ኃይል ከነርሱ ጋር እንዲሆን እንጸልይላቸዋለን። እግዚአብሔር በሞገስ እንዲያስወጣቸው፣ በሞገስ እንዲያስገባቸው። አሜን። በልጆች አገልግሎት እቅድ እየሰራ ነው። ከልጆች አገልግሎት አንዱ ፕሮግራሙ ላይ የልጆች ፕሮግራም አለ። ዲቤስ የሚባል ፕሮግራም አለ። እዛ ላይ በአመቱ ልጆች ይሸለማሉ። ከአንደኛ እስከ ሶስተኛ በደንብ ስሙኝ ወላጆች ይሰማቸዋል። ከአንደኛ እስከ ሶስተኛ የወጡ ልጆች ይሸለማሉ። ሽልማት ስፔሻል ጊፍት ይሰጣቸዋል ለልጆች ማለት ነው። ስለዚህ ልጆቻችንን በትምህርት እናበረታታቸዋለን። እንደዚሁም ደግሞ ጥሩ ነገር ላይ እንዲደርሱ እናደርጋለን። ሌላው ያው እቅዳችን ላይ ወደፊት እናሳውቃቸዋለን። የልጆች የራሳችን ሪትሪት አለን። ሽርሽር እንሄዳለን። ወጣቶች ብቻ አይደሉም የሚሄዱት፣ ልጆችም ሪትሪት ይሄዳሉና እንደዚህ አፕሮች እያደረግናቸው ልጆቻችን ጥሩ ነገር እንዲያደርጉ እቅድ እየሰራን ያለ ነው። ዛሬ ለልጆች እንጸልያለን። የቤተ ክርስቲያን ሽማግሌዎች፣ አገልጋዮች ወደዚህ ትመጣላችሁ። ለነሱ እንጸልይላችኋለን። ለጌታ አሳልፈን እንሰጣቸዋለን። ከዛ ለእህታችን ድሎም ደግሞ እንጸልይላታለን። እሷ ወደ ኢትዮጵያም ስለምትሄድ ከዛ ደግሞ ለሷ እንጸልያለን። ልጆች ወደዚህ ይመጣሉ። ፓስተር ደሳለኝ ይህንን ጸሎት ትመራልኛል። ኖ ወደዚህ አንዴ ለልጆች አጨብጭቡላቸው። በትዕግስቴን ሁሉ ሰዓት ቁጭ ብለዋል እየተማሩ ሳይረብሹ ማለት ነው። ስለዚህ በደንብ አጨብጭቡላቸው። ደቤ ጌታ ኢየሱስ በጣም ይባርክ። በጣም አንዱ የልጆች አስተማሪያችን እንግዲህ ደቤ ነው። በጣም ነው የሚወዱት፣ በጣም ነው የሚሰሙት። ዛሬ ከነሱ ጋር ነበር። እግዚአብሔር እናመሰግናለን። እሺ ጉባኤው ይነሳ። መሪዎችና አገልጋዮች ወደዚህ ትመጡና እንጸልይላችኋለን። ሁላችሁም ትንበረከካላችሁ። ዲስ ያው ልጆች ናቸው ይገባቸዋል።
ልጆች ስለሆኑ ይገባል። እሺ እንጸልያለን። ሁላችንም ጸጥ ብለን እንጸልያለን። እሺ ጸጥ ብለን እንጸልያለን። እሺ ጸጥ ብለን እንጸልያለን። የቤተ ክርስቲያን መሪዎች ወደዚህ ትመጣላችሁ። መሪዎች ብራናሽም ነይ ለልጆች ስለምንጸልይ ነይ። ምን ችግር አለ? እና ያው ቤተ ክርስቲያን አውቶሪቲ አላት። መጽሐፍ ቅዱስ ውስጥ ለልጆች መጸለይ፣ ለአገር መጸለይ፣ ለመሪዎች መጸለይ አንዱ አገልግሎት ነው። እኛ በምድር ተስማምተን የምናደርገውን ሰማይ ይስማማል። መጽሐፍ ቅዱስ እንደዛ ነው የሚለው። እና ያው ለልጆችን እግዚአብሔር ለአሮንም ለሙሴም እንዲህ አለ፣ የእስራኤልን ሕዝብ ሰብስበ 12ቱን ነገድ ባርክ አለ። እግዚአብሔር የቤተ ክርስቲያን መሪዎች፣ የቤተ ክርስቲያን አባቶች፣ የቤተ ክርስቲያን የትኛም አገልግሎት ውስጥ ያለውን ሰው እግዚአብሔር ያን የአገልጋዮችን ድምጽ ይሰማል። ስለዚህ ከእግዚአብሔር በተቀበል ነው እንደ ቤተ ክርስቲያን ለልጆቻችን እንጸልያለን። ምክንያቱም ልጆች ለጦርነት ነው የሚሄዱት። ታውቃላችሁ እዚህ ሀገር ትምህርት ቤት ከባድ እንደሆነ ሁላችንም እናውቃለን። ስለዚህ እስኪ ለእግዚአብሔር አደራ የተሰጠው ልጅ ምንም እንደማይሆን ስለሚናውቅ እንደ ቤተ ክርስቲያንም እንደ ወላጅም እንደ አገልጋዮችም እንጸልያለን። ፓስተሮች ትንሽ ትንሽ ዘይት ትንሽ ግንባር ላይ ያደረጋችሁ ምልክት ነው። ምክንያቱም ያው መጽሐፍ ቅዱሳዊ ነው። ቤተ ክርስቲያን ሽማግሌዎች ዘይት ከመጫን ጋር ይጸልይ ይላል። ምክንያቱም ምልክት ነው። እግዚአብሔር ሆይ ብለን አደራ እንሰጣለን። በጸሎት ምትመራን ያው የቤተ ክርስቲያን መሪ ብርሃኔ ትጸልያለች። ከዛ እነ ማቲ እኛ ትንሽ ዘይት በእጆቻችን እያደረግ በግንባር እያደረግ እንጸልያለን። አንቺ በጸሎት ትመራለሽ። እናመሰግናለን ስለዚህ ሰዓት። እንግዲህ ልጆችን ህጻናትን ወደ እኔ እንዲመጡ ተዋቸው ያለው ኢየሱስ ክርስቶስ ነው። በጌታ ምሕረት እናምናለን ወገኖቼ። እግዚአብሔር ክንድ እንዲቀድማቸው በሚሄዱበት ሁሉ በልዩነት ጌታ እንድታደጋቸው በእምነት የእምነት ጸሎት ነው የምንጸልየውና እግዚአብሔር የዘላለም አምላክ እግዚአብሔር ዘመናት ሁሉ ንጉስ፣ ስለዚህ ሰዓት እናመሰግናለን። ስለዚህ ትውልድ እናመሰግናለን። ስለዚህ ስለተሰጡን ስለነዚህ ጄኔሬሽን ስለነዚህ ችግኞች ስምን እንባርካለን። ስሜ ለዘላለም የተባረከ ይሁን። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ተተኪ ያላሳጣህን የአባቶቻችን በትር እኛ ጋር ደርሷል። የእኛ በትር ደግሞ ለነዚህ እንድተላለፍ እድል ፋንታ ሆነ። ዛሬም እኛ በእድሜያችን ቆመን ደግሞ ተረካቢ ትውልድን አደራ ላንተ እንሰጥ በፊት ያለን እባክህን እኔ ጌታ እውነት የደሜ ምልክት እግዚአብሔር ሆይ በዕብራውያንና በግብፃውያን መካከል የነበረው የደሜ ምልክት በኢየሱስ ስም እንዲቀባ ነው የምንጸልየው። ያ ክንዲ ዛሬ እንዲገለጥ ነው የምንጸልየው። በጌታ በመጥፎና በጠማማ ትውልድ መካከል ከንፈሮቻቸው በረከሱባቸው እኔም ከንፈሮቼ ረከሱብኝ እዚህ ምድር እንዲኖራለሁና ወየልኝ ብሎ ኤርሚያስ በተናገረ ጊዜ አፉን በቁጣት የነካህ እግዚአብሔር ኃይል ዛሬ እነዚህን ህጻናት በልዩነት እንድትቀባቸው ያንተ እጅ እንድዳስሳቸው፣ የሰው እጅ አይደለም የጌታ እጅ እንድዳስሳቸው፣ የጌታ ፍቅር በእነሱ ላይ እንዲቀጣጠል ጌታ ሆይ በምህረት እንድታያቸው በሚቀመጡበት የትኛውም ክፍል ደረጃ እግዚአብሔር ከኬጂ ጀምሮ እስከ ከፍተኛ በሚገቡበት ክፍል ሁሉ በክርስቶስ ልዩነት እንድትጠቀማቸው በኢየሱስ ስም እንጸልያለን። ከመጥፎ ጓደኛ የተከለከሉ ይሁኑ። ከመጥፎ መምህራን የተከለሉ ይሁኑ። መጥፎ ዘር ሊዘራ የሚመጣው ቢኖር በእነሱ ዘንድ የታዋቂም አያገኝ። እባክን ከክርስቶስ እሳት የተነሳ ከሞገስ እሳት የተነሳ እነዚህ ልጆች በእውነት ለጠላት ማስፈራሪያ እግዚአብሔር ለእግዚአብሔር ሕዝብ ግን ክብርና ሞገስ ይሁኑ። እባክን ጌታዊ በልዩነት ስንል ጌታዊ በመንፈሳዊ ነገር በልዩነት ይደጉ። በስጋ ደግሞ በሚማሩት በጓደኞቻቸው መካከል በአስደናቂ ጥበብ እንደነ ሲድራቅ ሚሳቅ አብደናጎ እንደ ዳንኤልም እግዚአብሔር ሆይ በልዩነት በጥበብ በማስተዋል እንድታሳድጋቸው በኢየሱስ ስም ጸለይን። ይህ ዓመት ጌታው የፍሬ ዓመት ይሁን። በዚህ ዓመት በሚሄዱበት ክፍል ሁሉ በልዩነት እነዚህ ህጻናት ይታዩ። ከምን የተነሳ? ከክርስቶስ የተነሳ። ከምን የተነሳ? ወላጅ ጸልዮ ከመላኩ የተነሳ። ከምን የተነሳ? ቤተ ክርስቲያን ጸልያ በአመቱ መግቢያ አደራ ከመስጣቷ የተነሳ ይህ ታሪክ የሚቀየርበት ዓመት ይሁን። በየትኛውም ቦታ ላይ ጌታው በውጤት ይገለጡ።
በጤና ይሸሸጉ። በእነዚህ ሕፃናት ዙሪያ ላይ የሚያደባ ክፉ የጤና ጠላት በኢየሱስ ስም የተነቀለ ይሁን። በሚበሉ ምግብ በትምህርት ቤት አካባቢ እኛ አናውቅም፣ ምን እንደሚመገቡ አናውቅም። ምግባቸው በኢየሱስ ስም የተፈወሰ ይሁን። ውሃቸው በኢየሱስ ስም የተፈወሰ ይሁን። ውሏቸው በስም የተፈወሰ ይሁን። በጥቃቅን በጤና ማጣት እንደ ሌሎች ጓደኞች እንኳን ያልሆኑት እዚህ መካከል ያሉት እድል አገኝተን ቢሆን በአንተ ፊት ሞገስ አገኝተን ቢሆን ይሄ ቀንበር የሚሰበርበት ይሁን። ጌታው ከስፔሻል ኒድ ተለይቶ ዛሬ ጌታው ለሚቀጥለው ዓመት ፈቃድ ቢሆን ከጓደኞቻቸው እኩል የሚሰማሩበት ዓመት ይሁን። ይህንን የአባቶቻችን አባት አምላክ ይህንን አሳየን። እኛም የምንጠራው ያንተን ስም ነው። አባቶቻችን የጠሩት አንተን ነው። እነ ሐዋርያው ጳውሎስ እነ ጴጥሮስ የጠሩት አንተን ስም ነው። ለሽባ ለጌታው ለካስንኩል የተጠራው ያንተን ስም ነው። ዛሬም ስምን እንጠራለን ለነዚህ ልጆች በኢየሱስ ስም ከክፋት ሁሉ ይሸሸጉ፣ በደሚ ጉያ ይሸሸጉ። ዓመቱን በኢየሱስ ስም ባረክን። ዓመቱን በስም ቀደምናቸው። ዓመቱ በኢየሱስ ስም የተቀደመ ይሁን። እንዲቹ ዓመቱ ሲያልቅ ደግሞ ተሰብስበን ጌታን እንድናመሰግን እድል ፋንታ ስጠን። ባክን ሞገስ ይሁንልን። ባክን በእኛም በወላጆችም በቤተ ክርስቲያን ያየው ነገር ቢኖር በኢየሱስ ስም በምህረት ይለፈን። እነሆኝ አደራ ሰጥተናል። በኢየሱስ ስም አንተ ተረከብ። እነሆኝ መሪዎች ተሰብስቦ፣ እነሆ ወላጅ ተሰብስቦ፣ እነሆ ጉባኤ ተሰብስቦ ላንተ አደራ ብለዋል። አደራ የማትበላ አምላክ በኢየሱስ ስም ተረከባቸው። ስለ ሰማን ተባረክ። ሰማይ በአንጻራቸው ይከፈት። ጉብኝት በሁሉ ነገር ይፍጠን። ስለ ሰማን ተባረክ በጌታ በኢየሱስ ስም። ልጆች እየሄዱም ለዲሎ ጸልየን እንጨርሳለን። ያ ኢትዮጵያ ስለምትሄድ ዲሎ ወደዚህ ትመጣለች። ልጆች ወደ ሩማቸው ይሄዱ። ኦልሬዲ ፕሮግራም ጨርሰናል። ለሷ ለማንገድ እግዚአብሔርን አሳልፈን እንሰጣለን። ሲተንበርከክና ጊዜ ለመጠቀም እኔም ጸልያለሁ። ያ ባለንበት ሁላችን ጉባኤ ቆሞ እጅ ወደዚህ ትዘረጋላችሁ። መጽሐፍ ቅዱስ የመንገድን አደራ ለእግዚአብሔር ስጥ ይከናወናል፣ ይሳካል ይላል። ምክንያቱም የምናሳልፈው በእያንዳንዱ ቀን እግዚአብሔር ካልቀደማ እኛ ደካሞች ነን። ስለዚህ አገልጋይ ናት እና ወደዛ የምትሄድበት በዛ ቆይታ እግዚአብሔር በሀገራችን ኢትዮጵያ በሚታሳልፈት አካባቢ ሁሉ እግዚአብሔር እንዲቀድም እንደ ቤተ ክርስቲያን አደራን ለእግዚአብሔር እንሰጣለን። እስኪ እንጸልይ። እግዚአብሔር ሆይ አንተ ታላቅ ነህ፣ ስምህ ታላቅ ነው። አቤቱ ያዕቆብ በሄድኩበት መንገድ ሁሉ ከኔ ጋር ለነበረ መስዋዕት አደርጋለሁ ብሎ እንደተናገረ እህታችን ዲሎም በሄደችበት ጌታው ከልጅነት ጀምረ ለአንተ እየዘመረች በአንተ መድረክ የቆመች አገልጋይ ናት። በናዝሬቱ በኢየሱስ ክርስቶስም ስትወጣ ስትገባ ምልክት እንዲሆን ለኢያሱ እግዚአብሔር እንዲያር ከዛሬ ቀን ጀምረ በአሕዛብ መካከል ከፍ ማድረግን ይጀምራለሁ ብለ እግዚአብሔር ለኢያሱ እንደተናገር ለአገልጋዮች፣ ለቤተ ክርስቲያን፣ ለቅዱሳን በዓለም ዙሪያ ሁሉ ይህን እንድታደርግ እንጸልያለን። እህታችን አሁን ልትወጣ ነው። ጌታ ከዚህ ከተማ ወደ ኢትዮጵያ ልትሄድ ነው። በጌታ በኢየሱስ ክርስቶስ ስም እጅ እንዲቀድም ይጸልያለሁ። አነጋጋሪ ነገር በላዩዋ እንዲሆን ይጸልያለሁ። በመናፍስት ዓለም ላይ ከባድ ዳመና ይዘ እንድትገባ በኢየሱስ ስም እንድትረዳት ይጸልያለሁ። መንፈስ ቅዱስ እንድትረዳት እግዚአብሔር በሰላም የወጣችበትን ይሄን ቤተ ክርስቲያን በሰላም የወጣችን ይሄን ከተማ በሰላም እስከምትመለስ ቤተሰቧን፣ ህይወቷን፣ ትዳሯን ሁሉ በሰላም እንድትጠብቅ እንጸልያለን። በአብ በወልድ በመንፈስ ቅዱስ ይሄን ጸለይ። አሜን አሜን አሜን። እግዚአብሔርን እጅግ አድርገን እናመሰግናለን። ሁላችንም እንቆምና በሐዋርያት ጸሎት እንጨርሳለን። የጌታችንና የመድኃኒታችን የኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ፍቅር የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። አሜን። በጌታ ሰላም እንባባላለን።